ሰላም እንዴት ዋላችሁ? ሩት ነኝ። በድጋሚ ላይቭ ገብተናል። ቅድም ጠዋት ላይ ገብተን ነበረ። እንግዲህ አሹ ስላልተመቸው ስራ መሄድ ስለነበረበት የተለያየ ነው። ብዙ አልቆየንም፣ ምክንያቱም ጥያቄዎቻችሁንም አልመለስንም። የጀመርነውን ቶፒክ ለማጠቃለል ነው። እያወራን የነበረው ቶፒክ ምናልባት ፕሮሰስ ጀምራችሁ ለአሜሪካን ሀገር ላለው ነገር ግን ፕሮሰስ ላይ ሆናችሁ አሁን ደግሞ ላይክ ትራምፕ ምክንያት በተለያየ ምክንያት ዶክመንቶቻችሁ ሆልድ ሆነው ግን ከዛ ውጪ ሌላ ቦታዎች ላይ አማራጮችን ለማየት ለምትፈልጉ ልጆች ለእናንተ ነበረ ቶፒኩን እያወራን የነበረው ማለት ነው። ሌላ አማራጭ ምን አለ የሚለው ነው እና ዩናይትድ አረብ ኤሚሬትስ ሌላው አማራጭ እንደሆነ እየነገረን ነበረ አሹ። እስቲ እንግዲህ እንቀጥላለን። ጥያቄ ካላችሁ እንቀጥላለን ማለት ነው። ትንሽ እንጠብቀውና ሼር ማድረግ ከቻላችሁ ሼር አድርጉ ለሚመለከታቸው። እንደተለመደው እንግዲህ አልጎሪዝሙ እንደዛ ስለሚወድ ታፕ ታፕም አድርጉ፣ ላይክ አድርጉ። ብዙም አልወደው ነገር ነው ግን እንደዛ ስለሆነ የሚሰራው ኢትስ ላይክ ሰውን ፑሽ ማድረግ ነው የሚመስለው። So it's up to you guys. እንትን ዲስኮኔክሽኑ ጥሩ እንዲሆን ይመስለኛል። that's the reason behind the እና ትንሽ ጊዜ እንጠብቀውና ጥያቄዎቻችሁ እንዲመልስላችሁ ነው። እስከዛው ግን ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ብትጠይቁኝ ገስት ላኩልኝና አንድ ቢበዛ አንድ ሰዓት እንቆያለን። አለዚያ 30 ደቂቃ ሌላው በጣም በተደጋጋሚ የሚጠየቀው ጥያቄ ከየት እንጀምር ነው። ፕሮሰሱን በጣም ይሄ ነገር በጣም ተናግረነዋል። ምን አይነት ክራይቴሪያ እንዳለው ከአንድም ሁለት ጊዜ በዚህ ፕሮሰስ ያለፉ ልጆች መተው ሲናገሩ ነበርና እውነት ለመናገር ለሁሉ ሰው ይሆናል ብዬ አላምንም፣ እንደኔ እነሱም እንደተናገሩት። ምክንያቱም it requires የተወሰኑ ሪኳየርመንቶች አሉ። አንደኛ በሁለት መንገድ ነው አይደለም የምታስኬዱት። የውጭ ፕሮሰሱን ለመጀመር እድሉ አለ፣ እድሉ የለም ሳይሆን የመጡ ልጆችም አሉ፣ እድሉ አለ። ነገር ግን እንዴት ነው የሚሆነው የሚለው ስናወራውና እዚህ ቁጭ ብለን ስናወራውና አክቹዋሊ ፕሮሰስ ውስጥ ያለፉ ልጆች ሲናገሩት አንድ አይደለም። ስለዛ በጣም ማሰብ አለባችሁ። it costs time፣ ጊዜ ይፈጃል። እንደዚሁም ደግሞ ብርም ሊጠይቃችሁ ይችላልና እሱ ላይ ፎከስ አድርጉ። ያው በተደጋጋሚ ባንደግማቸው ጥሩ ነው እንትኖቹን ጥያቄዎቹን። ግን አንድ ነገር ከተናገርን በኋላ ወደ ሌላው ሙቭ እናደርግ ይሻላል እና ኔክስት ደግሞ ፈተናውን እንዴት ማለፍ ይቻላል የሚለውን ዲስከስ ብናደርግ ይሻላል እንጂ አንድ ነገር ይዘን ሀያችሁ ሶሪ። በጣም ዛሬ መቼም በቃ እረፍት ረሳሁክ። ኧረ ችግር የለም። እንዴት ናችሁ? እንዴት አመሸህ? እንዴት አደርክ ተባብለናል። አሁን እንዴት አመሸህ ነው አይደል? መሽቷል። አሁን እየመሸ ነው፣ እኛ ጋር መሽቷል። አልሞስት ያኔም በቃ ሰዓቱን ሳየው ለቀ ይመሽበታል። ግን ቃላችንን ትንሽ ለመጠበቅና ሳመሪ ብዙ ልጆች ገስት ላይ ስጠይቁ ነበር ቅድም። ሰው እንጠቅልለውና ወደ አንተ ልመለስ እስከምትመጣ ነበር እኔ ዝም ብዬ ጀነራሊ የውጭ ፕሮሰስ ለሁሉ ሰው አይሆንም። ከክራይቴሪያዎቹ እያወራሁ ነበረ። ከክራይቴሪያ ማለት የሚያስፈልጉ ሪኳየርመንቶች አሉ። 2 ዓመት ሰርቪስ አኪዩት ኬር ላይ ብትሰሩ ይመረጣል። በሁለት በኩል መምጣት ትችላላችሁ። ኤጀንሲ ቀጥራችሁ ወይም ደግሞ በራሳችሁ ፕሮሰስ ማድረግ ትችላላችሁ እና ሁለቱንም ፕሮሰሶች አይተናል። በዚህ በኩል ያለፉ ልጆች በደንብ ከራሳቸው ኤክስፒሪየንስ ያወሩን ነበረ። እንግዲህ ከዚህ የበለጠ ምስክርነት አለ፣ ከዚህ የበለጠ ኢንፎርሜሽን አለ ብዬ አላምንም። እና ደግሞ ላይክ የራሳችሁ ጥረት በጣም በጣም ይፈልጋል እውነት ለመናገር አይደላችሁ። እና ላይክ እዚህ ጋር የምንሰጣቸው ቁንጽል ወሬ እዚህ ቁጭ ብለን ስናወራና አክቹዋሊ ገብታችሁበት ስታዩት ኢትስ ናት ዘ ሴም አይደለ? ስትራግል አለው። የሚያናድድ ነገር ሊኖር ይችላል። ዶክመንታችሁ ዲክላይን ሊደረግ ይችላል። ላንጉዌጅ ሊኖር ይችላል። ቶፍል ማለት ሊኖርባችሁ እና ሶ መኒ ብር ሪኳየርመንት ጠይቃችኋል። ሶ ከዛ ውጭ ደግሞ ያለው ምናልባት ዩናይትድ አረብ ኤሚሬትስ የተሻለ ሊሆን ይችላል የሚለውን እያየን ነበረ ጠዋት ላይ።
አስቹ እንደው የቀረ ነገር አለ ጠዋት ከተናገርከው ዝም ብለህ ሪካፕ ታደርጋቸዋለህ ዝም ብለህ እና ጥያቄዎቻቸውን እንቀበል። ለዛ ነው እኔ ዋናው የገባው ጥያቄውን ለመመለስ ነው። እሺ እሺ። እንግዲህ አላቅም፣ ቅድም አልተረጋጋሁም መሰለኝ ሳወራ ዝም ብዬ አንዳንዶችን ፈጠን ብዬ ነው በደንብ የተናገርከው። ግልጽ ያልሆነ ነገር ካለ የሆነ ሰዓት ላይ ራሽ አደረግኩኝ ስልክ ሲደወልልኝ። እኔ ፈርቻለሁ ስልክ ሲደወልልህ ሜቢ የስራ ነው የሚሆነው። ምክንያቱም አይኖ ያስጨንቃል፣ ሀሳብህም አይሰበሰብም። አሁን ግን ፍሪ ነህ እውነት። እንደዛም ሆኖ የሚገርመው 2 ሰዓት አስጠበቁኝ። እንደዛም ሆኜ ሂጄ ሲሪየስ ለምን 2 ሰዓት ነው የተቀመጥኩት። አልተስተካከለላቸውም ነገር የምናየው የሆነ ሞባይል ክሊኒክ ነገር ነበረ፣ እሱም አልተስተካከለም። ከዛ ውጭ ደግሞ መቆም አልችልም፣ በጣም ሙቀት አለ። አሁን እስኪጨርሱ መጠበቅ ነበረብኝ ምናምን። ኤሲ የለም ላይክ ኤሲ ውስጥ ነው ወይስ እንዴት ነው? ውስጥ ነበርኩኝ እኔ። እዛ አክቹዋሊ የሚታይበት ቦታ መሄድ አልችልም እስኪጨርሱ። ላይክ ለ2 ሰዓት አልችልም መቆም እዛ። እና ምን አደረግ ተመለስክ? ጨርሼ ጠብቄ ድጋሜ ላለመሄድ ጨርሼ ተመለስኩኝ። ሂት ስትሮክ እንዴት አደረገ ታዲያ? ውሃ ምናምን ሂት ስትሮክ ገና እኔ የጀመርኩት ሂት ስትሮክ አለ እኮ በጣም። ያው አንደኛውን እሱን ነው የምንሰራው እኛ እኮ፣ ትልቁ እሱ ነው ኤክስፔክት የሚደረገው አሁን ላይ። ኢትስ ጎና ቢ አ ግሬት ኤክስፒሪየንስ ባይ ዘ ዌይ። አሁን ያለህበት ቦታ ኢትስ ላይክ እዛ ሄደው ሰርቶ የመጡ ልጆች ሲያወሩ ነበረ በዛኛው ፔጅ ላይ እና እዛ ላይክ ኢት በጣም ተመልሶ መሄድ የሚፈልጉ ልጆች ናቸው። እንደውም ጭራሽ እዛ ሄደው መስራት ዱባይ፣ በተለይ ዱባይን ወደውታል። ሶ ኦቨርኦል አንተ ኤክስፒሪየንስህና እንዴት አየኸው? ግን እንዴት ወደድከው? ላይክ ስቴላስ ያንተ እንትን ምንድን ነው? ዲዩ ሪከመንድ ሌትስ ሳይ ይሄን ያህል ጊዜ ሰርቻለሁኝ በዚህ ኤሪያ ላይ እና ስታስተያየው ኢዝት ወርዝ ኢት እንዴት ነው? ላይክ አሁን ካለህበት ጋር ተነስተህ ማለት ነው። ከኢትዮጵያ ካለው እንትን ጋር ምንም ጥያቄ የለውም፣ አይገናኝም። ፋይናንሻል ስፔሻሊ ፋይናንሻል ነገሩን በደንብ እንትን ይላል፣ ልዩነት አለው፣ ወርዝ ያደርጋል እዚህ መምጣቱ። የፈለገ ብዙ ማለት አጥፍተን እንኳ ላይክ 20% እንኳ ሴቭ ማድረግ የምንችል ከሆነ ከኢትዮጵያ ጋር አይወዳደርም። 20% እንኳ ማድረግ ብንችል ማለት ነው፣ አይወዳደርም። ኢትዮጵያ ሆኖ ከመስራት ኢትዮጵያ ውስጥ በቃ ማለት የወር ደሞዝ ብቻ እየጠበቁ ላይክ አሁን ለምሳሌ በእኔ ደረጃ አሁን 20 ሺህ ብር መሰለኝ ደሞዛችን አሁን በአዲሱ። ያንን ላይክ $100 ማለት ነው። በዚህ $115-120 ነው በወር ማለት ነው። ያን አኪዩት ኬር ላይ ለዛውም እንደዛ አይነት ኤክስፒሪየንስ ማለት ነው። አዎ ለኔ እንግዲህ ስንት ነኝ አሁን? ደረጃ ስንት ነው የሚባለው? ደረጃ 3 ወደ 4 አካባቢ። ዋው ከገንዘብ አኳያ ካየ ነው ጥሩ ነው። ትንሽ ከፋሚሊ ጋር እንግዲህ ቤተሰብ ያለው ሰው ምናምን መራራቁ እንትን ይችላል የተወሰነ። እንደኛ አይነት ደግሞ አሉ አድቫንቴጅ ያላቸው። አሁን ለምሳሌ እኔ አሁን ልጀምር ነው እንግዲህ ከተሳካ ላይክ 2 ወር ትሰሪያለሽ፣ 1 ወር ታርፊያለሽ። ስለዚህ በየ2 ወሩ ፋሚሊ ጋር የመሄድ ፕሮባቢሊቲ ይኖራል ለ1 ወር ማለት ነው። ናይስ። ፒአርኤን ሆንክ ማለት ነው ወይስ ትራቭለር ነርስ ሆንክ ማለት ነው? ትራቭለርም ሳይሆን የስራው ቦታ ወጣ ብለን ስለምንሰራ ያው 60 ቀን ይሰራል። አንዳንድ ቦታዎች ስፔሻሊ ደግሞ እነዚህ የኦይል ካምፓኒዎች ጋር ምናምን ከሆነ የምትቆይበት የጊዜ እንትን አለ፣ ጋዝ አለ፣ ብዙ ነገር አለ። ኤክስፖዝ እንዳትሆኝ ሊሚት አለ የምትቆይበት። ከዛ በኋላ ብሬክ ታደርጊያለሽ ለ1 ወር። ኢቭን 1 ወር አሉ። አሁን ጓደኞቻችን አሉ 1 ወር ይሰራሉ፣ 1 ወር ኢትዮጵያ ይመለሳሉ፣ 1 ወር ይሰራሉ። እንደዚህ አለ፣ እንደዛም ይሰራል። እና ከፋሚሊ ቻሌንጅ ካልሆነባቸው ሰዎች እዚህ መጥተው ቢሰሩ ስፔሻሊ ፋሚሊ የሌላቸው ላይክ ያላገቡ ምናምን ከሆኑ ለወንደላጤ ቆንጆ ነው፣ መስራት ይቻላል። ብሩ በደንብ ወርዝ ያደርጋል። ሴቭ ማድረግ የሚችል ሰው ደግሞ ከሆነ አሁንም እያልኩ ያለው ያው ኢትዮጵያ ውስጥ ካለው የሚለውን እንዳትረሱ፣ ሳትረሱ ነው። ከዛ ሌላኛው ነገር ኦፖርቹኒቲ ይፈጥራል። ሌላ ኦፖርቹኒቲ ለምሳሌ የገንዘብ አቅም፣ በዶላር የመክፈል አቅም፣ ኔትፍሊክስ የመፈተን ላይክ ሴቭ ከተደረገ በደንብ አውስትራሊያ በራስ ቪዛ ከፍሎ በራስ ተፈትኖ የመሄድ እንዲህ አይነት ነገሮችን ይፈጥርልናል።
ባይሆን እንኳን አትሊስት ኢትዮጵያ ውስጥ ቤት ይኖረናል። ኢትዮጵያ ውስጥ አትሊስት ሴቭ አድርጎ እዚህ ምክንያቱም በቀላሉ ነው የሚያበድሩት። እዚህ የብድር ችግር የለም። ተበድሮ ኮንዶሚኒየም መግዛት ይቻላል። እንደዚህ አይነት ነገር ማድረግ ይቻላል ነው ወርዝ ያደርጋል። ምንም ጥያቄ የለውም። ከገንዘብ አንጻር ካየ ነው ያው ማይመቸው አንዳንድ የኑሮ እንትኖች አሉ። የቤት ሁኔታ ይመች ምናምን ብዙ ጊዜ ሼር አድርገሽ ነው ያ ነገር ብዙ እንትን አይደለም እንደሚጠበቀው እንደሌላው ዓለም አይደለም። ቤድ ስፔስ ነው እዚህ የምትከራዩ እንጂ ሩም አይደለም። ሩም ላይ ቤድ ስፔስ ነው ሼር የምታረጊው። ያ ማለት አንድ መኝታ ቤት ላይ 2-3 ሰው ሊኖር ይችላል ማለት ነው። አይ ሲ እንደ ሩሜት እንደምትለው ማለት ነው አይደለ? አዎ ሩሜት ስንል ነው። ቤድ ሩም ይኖራቸውና ሊቪንግ ሩም ኪችን ምናምን ሼር ያደርጋሉ ነው። ይሄ ቤድ ሩሙ ሼር ያደርጋሉ። ቤድ ስፔስ ነው። የአልጋዋን ብቻ ነው ብዙ ጊዜ እንትን የምትይው አፎርድ ስለማይደረግ ማለት ነው። አፎርድ የሚያደርግ ሰው ይችላል። ስለዛ ፕራይቬሲ በጣም ይገደባል ማለት ነው። ፕራይቬሲ ይሄ በጣም ለዘለቂታዊ ምናምን ደና ተከፋይ ሆነሽ የምትኖሪበት ቢዝነስ ፈጥረሽ ምናምን ካልሆነ በስተቀር በደሞዝተኛ ተሆኖ በዚህ በትንሽ ብር የሚኖርበት ሀገር አይደለም። ፐርሰናል የራሴን እንትን ነው የማወራው። ትክክል። ኢትስ ላይክ ማይ አንደርስታንዲንግ ኢዝ ኢትስ ላይክ ትራንዚሽን ነገር ነው የምታደርገው ማለት ነው አይደል? ትራንዚሽን ቆንጆ ነው። በቃ ቆንጆ ነው። ብር ሴቭ ማድረግ ይቻላል። ወደ ሌላ ሀገር መሞከር ይቻላል። ኔትፍሊክስ በጣም ተራ ነው የሚሆነው እዚህ ሲመጣ። ፍላይት ቲኬት አንቸገርም። ያው ብሩ ስለሚኖር ማለት ነው። ከዛ አንጻር ሌላኛው ደግሞ ሲምፕል መሆኑ ለመምጣት ሲምፕል ነው። የኔትፍሊክሱን አይተነዋል። ላይ 2500 አካባቢ ነው ያደረግነው ባለፈው $2500 አካባቢ ነው ያደረግነው ኔትፍሊክሱን። ከዛ በላይ ነው መሰለኝ ያደረግነው ፍላይቱን ጨምረን ከዛ በላይ ነው። ስለዚህ እዚህ ያለው ግን ማክሲመም 300 ምናምን ሺህ ቢጨርስ ከዛ 100 ምናምን ሺህ ለኛ እንትን ምንና ብሩም ይሻላል ወጪው ያቀላል ነው የምትለኝ? መንገዱም ኢዚ መሆኑ ላይክ በአንድ ወር ውስጥ ቬሪፊኬሽን የዶክመንት ቬሪፊኬሽን አልቆልን ተፈትነን ከዛ በኋላ ወዲያው ስራ የምንፈልግበት እንትን ነው። ሲስተሙ ጥሩ መሆኑ ምናምን ከሌላው ለየት ያደርገዋል። በዚህ አናዘር ኤክስፒሪየንስ እኮ በለው አይደለ? በቃ ራሱን የቻለ ኤክስፒሪየንስ ነው ይሄ። ኢቭን ተሳክቶላቸው ደግሞ ሆስፒታል ላይ ከገቡ ሌላ ወደ ዌስተርን ቢፈልጉ የዚህኛው ኤክስፒሪየንስ ከኢትዮጵያ ይሻላል። ቴክኖሎጂም ሲስተሙ ምናምን አክሰፕት የመደረግ ፕሮባቢሊቲው ቢፈልጉ እንኳን ስፖንሰር ኢቭን የኛን አይነት ድርጅቶች ቢፈልጉ ቶሎ አክሰፕት የመደረግ ፕሮባቢሊቲያቸው ይጨምራል። በጣም ይገርማል። ደስ ይላል በጣም። ይሄ በሪፈራልስ ያምናሉ። ለምሳሌ አሁን እዚህ እኔ አሁን አንተ ብትመጣ ነው ይሄንን ነርስ አውቃለሁኝ ሄጄ ለማናጀር ብናገር ወዲያው ነው የምትቀጥርህ እና እሱ አይነት ነገር አለ ወይ? እንደዚህ ላይክ በሪፈራንስ ያምናሉ? ጀስት ላይክ ሲምፕል ጥያቄ ነው ይሄ እንኳን። ቅድም የነበረው ውይይታችን ላይ አውርተን ነበረ። ብዙ ጊዜ እነዚህ ታለንት ጋር የሚሰሩ ኤችአር ሆኖ ከኤችአር ደግሞ ሌላ ታለንት ላይ የሚሰሩ አሉ። ፕሮፌሽናል እንትን ላይ የሚሰሩ ኦፊሶች አሉ። ሚድ ላይ ያሉ በኤችአር እና በኢምፕሎይ መካከል ያሉ አሉ። ኤጀንሲ ነገሮች ሪክሩት የሚያደርጉ ኤጀንሲዎች ለምሳሌ መልምለው ብቁ ናቸው ያሏቸውን ለኤችአር ሊሰጡ ይችላሉ። ስለዚህ ቅድም እንዳልኩት አንደኛው ስራ የምናገኝበት ሚንስ ከነዚህ አካላት ጋር ኮኔክሽን መፍጠር፣ በግል ማውራት፣ ማሳመን መቻል አትሊስት ለኢንተርቪው እንዲያደርሱን። ከኢንተርቪው በኋላ የኛ እንትን ነው የሚሆነው። ግን በጣም ብዙ ሰው ስለሆነ አመልካች የሚኖረው ባንዴ ሲቪያችን እዛ ጋር እንዲያልፍ ኮሙኒኬት አድርገን ማለፍ ብንችል እንደዛ ማድረግ ይደረጋል። እንደዛ ግን ዳይሬክት ሆስፒታል ሂዶ ኤችአር ሂዶ ግን እንደዛ አይነት ነገር አልሰማሁም። ብዙ ጊዜ ኮሙኒኬት እንድናደርግ ያው ነግረውኝ ያውቃሉ፣ ግን ብዙም ሰክሰስፉል አይደለም እንደዛ። አይ በጣም ጥሩ። በቃ ዝም ብለን ጥያቄ እንቀበልና የምንጨምረው ነገር ከሌለህ የምናወራው ምናልባት አዲስ የገባችሁ ልጆች ከኢትዮጵያ ወደ አሜሪካ ለመምጣት ፕሮሰስ የምታደርጉ ልጆች ምናልባት አሁን ያለው ሲቹዌሽን ሆልድ ስላደረገ ወይም እያደረገ ስለሆነ ሌላ አማራጭ ዩናይትድ አረብ ኤምሬት ላይ ያለውን
አስቹ የራሱን ኤክስፒሪየንስ ነው እየነገረን ያለው። ጥያቄ ካላችሁ ትንሽ አይተን በቃ ስለመሸም አንቆይም ማለት ነው። ኦሊያድ ሳስገባህ አንሚዩት ማድረግ አልቻልኩም። አንሚዩት ካደረግከው ነው ማስገባ፣ ምክንያቱም ይረብሻል የሚያወራው ሰው። ስትገቡ አንሚዩት አድርጉ። የምትጨምረው ነገር አለ አስቹ? አይ የለም። ጥያቄ ካላቸው ሜቢ እንግዲህ ከጥያቄው ጋር ተነስተን ኦኬ። እሺ ጌቹ ጥያቄ ወይም ሀሳብ? ገስት ላይ ነህ፣ መናገር ከቻልክ ወይ እያወራህ ከሆነ እየሰማን አይደለም፣ አንሚዩት አድርገው። እሺ ደህና ናችሁ ሁላችሁም? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ምን እንርዳህ? ወይስ እሺ አይሰማም? አሁን ይሰማል? ትሰማለህ? ደህና ነኝ እግዚአብሔር ይመስገን። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። እሺ መልካም። ብዙ ጊዜ ያው ኢንቦክስ ላይ ምናምን ጽፌልሽ ያውቃለሁ ይመስለኛል፣ ለኮሜንትም ምናምን። ያው ነርስ ምናምን አይደለሁም እኔ እንኳ እንግሊዘኛ መምህር ነኝ። ይሰማችኋል? አዎ። ያው አንዳንድ ሪሞት ስራ ካለ ሪኮመንድ እንድታደርጉኝ ነው፣ በዚህ እንድትተባበሩኝ ነው። ጊዜ ብዙ እንዳልወስድባችሁ ደግሞ በዋናነት ለነርሶች ስለሆነ። እሺ እናመሰግናለን። ያው እንዳልከው አንድ ቶፒክ ነው ይሄኛው ፔጅ የሚያወራው። ጀስት ኦንሊ ስለ ነርሶች ነው የምናወራው። የምናውቀውን የራሳችንን ኤክስፒሪየንስ ነው ሼር እያደረግን ያለ ነው እና ከትልቅ ይቅርታ ጋር በፍጹም በእንግሊዝኛ ባለ ኢንፎርሜሽን የለኝም። እውነት ለመናገር እኛ የራሳችንን ኤክስፒሪየንስ ነው እዚህ ጋር መተን የምናወራው፣ ያለፍንበትን የጠቀመንን ነው እና እንግዲህ እኔ በእንግሊዝኛ በኩል ያለውን እውነት ለመናገር ኢንፎርሜሽን የለኝም። ፐርሰናል ነው ይሄ። በእርግጥ ያው እንደዚህ የሚፈልጉ እንትኖች ካሉ ካምፓኒዎች ሪኮመንድ ለማድረግ ያህል ነው። ዩኒቨርሲቲ ውስጥ ነው ማስተምረው፣ ሪሞትሊ መስራት ትችላለሁ ብዬ ስለማስብ ነው። ይገባኛል እንደዛ እንዳልሆነ የእናንተ አጀንዳ። ባይ ዘ ዌይ ያው እሱ የምትኖሩ ኢትዮጵያውያን ብዙ ስላላችሁ ትረስት ይኖራል ብዬ ነው። ግን እኔ ምንድን ነው የምመክርህ፣ ጀስት ጀነራል ምክር ከፈለግ ላይክ ሶሻል ሚዲያ በጣም ፓወርፉል ነው። ምናልባት በእንደዚህ አይነት እድሎች የሚያወሩ ቤቶች ካሉ በተለይ ቲክቶክ ሶ ፓወርፉል ነው። በጣም ሰው ለማግኘት ኢንፎርሜሽን ሼር ለማድረግ ቀላል ነው። አሁን ጀስት ትከፍታለህ፣ በስልክህ ነው የምታወራው፣ ከየትኛውም ዓለም ማውራት ይቻላል እና ራስህን ማምጣት ወደፊት እና እንደዚህ የሚናገሩ ሰዎች ካሉ እንደዛ። ሌላው ደግሞ ጀስት ጎግል አድርገህ ላይክ በአንተ ፕሮፌሽን ምን ማድረግ እንዳለብህ እራሱ ከኢትዮጵያ ብትጀምር ተነስተህ እንግሊዝኛ ብታስተምር ቲክቶክ ላይ ሊሆን ይችላል ወይም ዩቲዩብ ከፍተህ እመነኝ ዩኔቨር ነው ኬት እንደምታገኝ እና እድሉ አለ። ሶሻል ሚዲያ ሶ ፓወርፉል እና አሁን እኔ አስቱን ያወቅኩት በዚህ ነው። እዚህ ጋር የሚወጡ እንግዶችን በሙሉ እዚህ ነው የምናውቃቸው ብዙዎቹን እና ላይክ ግን ዩ ሃቭ ቱ ፑሽ ዮርሰልፍ በጣም ወደፊት ገብተህ መፈለግም ያስፈልግሃል ብዬ ነው እንግዲህ የኔ ምክር ማለት ነው። መልካም እሺ፣ አመሰግናለሁ። እሱን ሞካክሬ ያለው ያው ትናንት። እሺ ከሰማሁኝ ኢንፎርሜሽን አለ ግን ኢንፎርሜሽን እኔ ያለኝ ኢንፎርሜሽን ለአንተ የሚጠቅም ሳይሆን እዚህ ውስጥ ያላችሁ ኢትዮጵያ በተለይ ቶፍል እና ISELT ነው አይደለ? እሱን የምትወስዱ ልጆች ኢንፎርሜሽን አለ። እንዴት መዘጋጀት የምትፈልጉ ልጆች ኢንፎርሜሽን ጠይቁኝ። እሱን ነው የማውቀው እንጂ ላይክ በዛ ዙሪያ የሚሰሩ ከሆነ አይውል ኮንታክት አንድ ካምፓኒ ነው ከአሜሪካ ውጭ ለተማሩ ልጆች ይሄ እድል እንዳለ ስለነገሩኝ ነው በውስጥ እና አይ ካን ሼር ዛት ኢንፎርሜሽን። በተለይ የምትፈልጉ ልጆች ቶፍል ሊሆን ይችላል ወይም ደግሞ አንደኛው ምንድን ነበር እሱ ስሙ ISELTS ነው እንደዛ ነገር አይኤልቲኤስ ነው አንደኛው። ፒቲ ቶፍል
ብዙ ነው ብዙ ነው ዩናይትድ ያስፈልጋል። ስቴትስ ነው። ለመዘጋጀት የምትፈልጉ ልጆች there is one company is able to like I don't know ብዙ የሚያስከፍል አይመስለኝም ወይም ፍሪ ነው። እኔ ፍሪ ነው ብዙ ጊዜ ፍሪ ነው የምጠይቃቸው ኮንታክት ሲያደርጉኝ ፍሪ የሚሰጡ ከሆነ እንደዚህ like 10 ሰው 100 ሰው ፍሪ አድርጋችሁ ከዛ በኋላ ይካን ቻርጅ ነው ብላቸው ብዙ ጊዜ ይሄንን እንግዲህ በዛ በኩል ኢንፎርሜሽን ካለ ዊል ቶክ አይ ዶንት ኖ ኔትፍሊክስ እናወራለን። ኔትፍሊክስ ላይ በሰፊው ያለፉ ልጆች መጥተው በደንብ እሱ ላይ እንሰራበታለን። እሱ ነው በጣም ከባዱ ነገር እና እንደውም ቁም ነገር ያለው ወሬ ቢኖር እሱ ነው። እሱ ላይ ብትሰራ ይሻላል። ያ ኢንቦክስ አድርጎኝ ከውስጥ አለ የምጠይቁ ልጆች። እሺ ኦሊያድ ነህ? እኔ ደግሞ ሐኪም ነኝ። ኢትዮጵያ ውስጥ ወደ 4 ዓመት ሰርቻለሁ። በጀነራል ፕራክቲሽነር ማለት ጂፒ። ኦኬ አሁን አፕላይ ለማድረግ ካናዳም ሌላ ላይክ አሁን እንግላንድ እነዚህ እንትን ነው የሚጠይቁት። ይሄ አሁን አይኤልቲ ወይ ቲኦፊል የሚባለው እንግሊዘኛ ኤፊሽንሲው ማለት ነው። አሁን በፊት ኢትዮጵያ ውስጥ ከ6000 17000 ምናምን ነበር። አሁን ወደ 29 አድርጎታል። እዚህ ኢትዮጵያ ውስጥ ራሱ ይሰጣሉ። ወይ ዳይሬክት ወይ በኦንላይን በነሱ ዌብሳይት እንትን ብሪቴን ኤምባሲ ምናምን ሄዶ ከፍሎ መውሰድ ይቻላል በፔፐር። ኦኬ እና አንዱ ችግሩ እሱ ነው፣ ዳይሬክትሊ አፕላይ ለማድረግ ስፔሻሊ ካናዳ ይቻላል፣ ሌላ ዩሮፒያን ካንትሪ ውስጥም ይቻላል። ኦኬ እና እሱ ደግሞ አንድ ሰው ካላለፈ ቢያንስ ከ10 6 ማምጣት አለበት። እሱ ከተጠና ይታለፋል። ግን አንዳንድ ጊዜ ሜቢ ሳጠና አሁን አንድ ተማሪ ሄዶ ከወሰደ 5 ወይ 4 ካመጣ ኮምፒታንት አይሆንም። እና ያው እሱ ባሬራ አለ። ሌላ ደግሞ ሌላ ይቀላል። አሁን አንቺ እንዳልሽው በነፃ የሚሰጡት ካሉ እሱንም ሼር ብታደርግልን ደስ ይለኛል። ሌላ ደግሞ አንቺ ካልሽ ኤክስፒሪየንስ ጆፑን እንዴት ሌላ ሀገር ፕሮሰስ ማድረግ እንደምንችል ያው እሱን ስታወሩ ዲስከስ ስታደርጉ ኖርማሊ ላንጉዌጅ ቡክ ስናደርግ ብሪቲሽ ካውንስል 40 ሞክ ቴስቶችን ይሰጠናል። 40 ሞክ ቴስት ማለት ሪል ቴስቶች ናቸው የሚመስሉ ማለት ነው። ሁሉንም አራቱንም እንትን የያዘ ነው። እዛ ማግኘት እንችላለን። ብዙ ጊዜ ችግራችን የጥያቄና እንትን ሳይሆን ኢን ጀነራል ኮሚኒኬሽን ላይ ጥሩ ነን ወይ? ሚኒመም አሜሪካ እና ካናዳ ወይም አውስትራሊያ እንሂድ ካል ሚኒመም 7 ማምጣት አለብን። 7 ማለት C1 ነው። ስለዚህ ከአድቫንስ በላይ ኦልሞስት አድቫንስ ነው፣ ከኢንተርሚዲየት 2 ከሚባለው በላይ ነው። እና መጀመሪያ ሱፕሬት ገብተን ይሁን ብቻ በየትኛው ሚንስ ኮሚኒኬሽናችን እና ስፔሻሊ ራይቲንግ እነዚህ ሁለቱን ስኪሎች ጥሩ ማድረግ ይኖርብናል። ይሄም ካላደረግን ጥያቄውን ስላገኘን ማቴሪያል ስላገኘን ምንም አናመጣም። እኛም ደጋግመን ተፈትነን ወድቀ ነው ስለነበረ ማለት ነው 2-3 ጊዜ ወድቀናል። እንደዛ ቢታሰብ። ሁለተኛ እንደየሀገሩ ይለያያል። ካናዳ ስንል የሚፈልገው፣ አሜሪካ ስንል አውስትራሊያ የሚፈልጉት፣ ኒውዚላንድ ይለያያል። ቶፍል አለ፣ ፒቲ አለ፣ እንደገና አይልቲስ አለ አሉ። እንግሊዝም ብሪቴን የምሰጠው ሌላ አለ። ከዛ ውጭ ስፔሻሊ ለፕሮፌሽናል ለሆኑ ከጆብ ጋር የተያያዘ ለምሳሌ ላንጉዌጁ ከሐኪም ከሆነ ከሕክምና ጋር የተያያዘ ብቻ ነው የሚጠየቀው። ፔሽንት እንዲያወራ ስለ ፔሽንት ሂስትሪ እንዲጽፍ እንደዛ አይነት ነገር ነው የሚጠየቀው። ቀላል የሚባለው ይሄ ነው፣ ሲኦኢ ወይም እንደዛ አይነት ነገር ነው የሚባለው። ስለዚህ እንደየሀገሩ ይለያያሉ እንትኖቹ ኤግዛም ታይፖቹ። ስለዚህ ላንጉዌጅ አሜሪካ እና ካናዳ እናንተ የሚያስብ ሰው ኔክሌክስ ሲያስብ እንደው ቅድሚያ ላንጉዌጅን በደንብ ቢያስብበት ጥሩ ነው። ኔክሌክሱ አይከብድም ነው ለመናገር፣ በዚህም በዛም ተብሎ ከተነበበ ይታለፋል። ላንጉዌጁን ግን ምንም ልናደርገው አንችልም። ይሄ 1 ዓመት አንብበን 1 ዓመት እንትን ብለን የሚመጣ አይደለም። በቃ ፕራክቲስ በጣም ይፈልጋል፣ በጣም ፕራክቲስ ይፈልጋል። በራሳችን ልክ እንደ አማርኛ እንደምናወራው
ወይም ሌላ ቋንቋ እንደምንናገር የራሳችንን ቋንቋ እንደዛ ሁሉ ማውራት መቻል አለብን እንግሊዘኛ። እንደዛ ካላወራን አይሆንም። ያን አስቡበት። ወጪ አውጥተን ደክመን እንትን እንዳንል ኢቭን በግልም ይሁን በሌላም በዚህ በኤጀንሲም ይሁን ማለት ነው። ኤጀንሲዎች ሳፖርት ያደርጋሉ ላይክ እስከ 1-2 ድረስ ሊያደርጉ ይችላሉ። ከዛ በኋላ ግን አይደረግም። እኛ ደግሞ አንችልም። 30,000 ብር አንዴ እየወደቅን አይሆንም። ዋው 2 ስንወርቅ 60,000 ብር ነው ኦልሞስት የ3 ወር ደሞዝ ማለት ነውና አይበላም። አዎ ከባድ ነው የሚሆነው። ቅዱስ ከታች እየጻፈላችሁ ነው። they even have practice exam in the prep material on the IELTS website ብሏልና ቼክ አድርጉት ዌብሳይታቸው ላይ ሄዳችሁ። አሁን ያልኩትን ነው። 40 ሞክ ጥያቄዎች አሉት፣ ቪዲዮዎች አሉ፣ ዌቢናር አለ። እነዚህ ራሱ ብሪቲሽ ካውንስል ጋር ቡክ ስታረጉ ከከፈላችሁ በኋላ ይለቁላችኋል ሙሉ ማቴሪያሎች። ግን እነሱ አሁን ጥያቄውን ለመለማመድ ነው። ላይክ ስፒኪንጉ እንዴት ነው፣ ራይቲንጉ እንዴት ነው ምናምን የሚለውን ሊስኒንጉ ምናምን ለመለማመድ ነው እንጂ እንድታካብቱ አያረጋችሁም። ጥያቄ ግን እንዴት ነው የምትጠየቀው? ስለዚህ ጥያቄውን ፕራክቲስ ማድረጊያ ነው። ያ ማለት ለሚናገር ሰው ፈተናውን ለመስራት ነው። አንዳንዴ እንትኖች አሏቸው፣ ቪዲዮዎች አሉ፣ እንደዚህ የተወሰኑ ቲፖችን ዌቢናር ያዘጋጃሉ ምናምን፣ ወርክሾፖች አሏቸው። እነሱን በዛው ማግኘት ይቻላል። ኢቭን ሳንከፍልም ይኖራል። ብሪቲሽ ካውንስል ላይ አለው፣ ፍሪም አለው። መለማመጃ ጥያቄዎች አሉ። ዛሬ ከቶፒካችን ውጪ የሆነ ነው እያወራን ያለ ነው። ልመልሳችሁና ምንድነው እያወራን የነበረው? ጠዋት ነበር የገባ ነው እና ስላልተመቸን ነው ድጋሚ አሁን መጣ ነው። ስላልጨረስን ቶፒኩን ምንድነው እያደረግን ያለ ነው? ፕሮሰሱ አለ ከኢትዮጵያ አሜሪካን ሀገር ነርሶችን የመቅጠር ፕሮሰስ አለ። በራሳችሁ አፕላይ ማድረግ ትችላላችሁ፣ ወይም ደግሞ ካምፓኒዎች አቫንት ሊሆን ይችላል። እኔ እንግዲህ ሶፋር እናንተ ከነገራችሁኝ የማውቀው እና ሌሎችም አሉ፣ የመጡ ልጆችም አሉ በዛ ፕሮሰስ። ኦሊያድ ከቻልክ አንሚዩት አድርገው እንትንህን ያስተጋባል። ምናልባት እንግዲህ ያ ፕሮሰስ ካልተሳካ ደግሞ ሌላ አማራጭ ዩናይትድ አረብ ኤምሬት ላይ ኦፖርቹኒቲዎች እንዳሉ አስቹ የራሱን ኤክስፔሪየንስ እየነገረን ነው። እና ምንድነው ጥቅሙ ጉዳቱ ወይስ ምንድነው ክራይቴሪያው የሚለውን ጠዋት በደንብ አድርጎ ነግሮናል። እና እዛ ላይ ጥያቄ ካላችሁ ነው። ከቶፒካችን ብዙ ጊዜ ባንወጣ ጥሩ ነው። ምክንያቱም እዛም ስንዘል አንድ ቁም ነገር ሳንይዝ ነው የምንወጣው ማለት ነው። እና አሁን እንግዲህ ለኦሊያድ እንግሊዝኛ ጥያቄ ይሄን ያህል ካል ይበቃል ማለት ነው። አማኑኤል እንኳን ደህና መጣ። እንዴት ነህ? ደህና ነህ ወይ? ቴንክ ዩ ደግሞ ፎር ካሚንግ። እንኳን ደህና ቆያችሁ። እንኳን ከጀመራችሁ ነው የገባሁት። ያው ስራ ላይ ስለሆንኩ ነው፣ ዲዩቲ ነኝ። አሁን ራሱ እንዳጋጣሚ በመንገድ ስላየኋችሁ ነው የመጣሁት። ዞር ስትል ደስ ብሎኛል። እሺ እኛም ደስ ብሎናል። ያ ሌላ የምትጠይቀው ታች ጋር አቫንትና እንትን ይለያያሉ ወይ? ኢንተርስታፍ የሚባል አለ እንዴ? ደግሞ እሱን አላውቀውም። ኢንተርስታፍ እና አቫንት ምን ያህል ነው? አቫንት ትክክል እንደሆነ አውቃለሁኝ። ኦኬ ኢንተርስታፍ አለ አውቀዋለሁ፣ እነዚህ ሶሻል ሚዲያ ላይ አውቀዋለሁኝ። ግን ፕራክቲካሊ የኛ ሀገር ሲሰራ የገባ ሰው አላወቅኩም። አቫንት ሜድ ፕሮ ምናምን አለ ብዙ። አቫንት ሜድ ፕሮ የሚቀበሉ ግን ኢንተርስታፍ ለእኔንም ግን ስቲል እንትን ያለ ግን የለም። የተቀበለ ሰው አላውቅም፣ የገባ ሰው አላውቅም። ኢንተርስታፍ ብዙ ጊዜ ወደ እንትን ነው ፊሊፒኖች ጋር ነው የሚሰራው። ብዙ ጊዜ ኢንዲያ ፊሊፒኖች ጋር ምናምን ነው የሚሰራው። ሌላው አይ አም ኤ ነርስ ሊቭ ኢን ዩሮፕ ዋት አባውት ፎር አስ ብላለች መሪ። ማንዲ ደግሞ ካናዳ እና አሜሪካ ይለያል ወይ? ምኑ ነው የሚለየው? ካናዳ እና አሜሪካ? ያ ፕሮሰሱ አብሶሉትሊ አንድ አይነት ይለያያል። በተለይ ከኢትዮጵያ ካደረጋችሁ የኛ አይታይሽም። ደህና ሰንብት። እሺ ደህና ሰንብት፣ ደህና ሰንብት። ማንዲ ገና እኮ ጥያቄውን እያየን ነው። እንደዚህ አይነት ትዕግስት ከሌለሽማ ወይም ከሌለ እንግዲህ ደህና ሰንብት።
ለማንዲ መልስ ለመስጠት ያክል አው በጣም ይለያያል። የአሜሪካ ፈተና ሲሆን ላይሰንስ ዩኤስአርኤን ነው የሚሆነው። አርኤን ላይሰንስ ነው የሚኖርሽ። የካናዳ ላይሰንስ ግን ሲአርኤን የሚባለው እንትኖቹ የአልበርታ ከሆነ ምናምን ይለያያል። የተለያየ ስቴት ነው ያለው እና ኢንዶርስመንት ያስፈልገዋል። ያው ክሊር አይደለም። ኢንዶርስ ተደርጎ መግባት ይቻላል። የዩኤስአርኤን ላይሰንስ ከያዝሽ በኋላ ካናዳ ኢንዶርስ ታደርጊያለሽ። ላይክ እንደ ዳታ ፍሎ እንደሚባለው ማለት ነው። ኤግዛሙን ሳትወስጂ አንዳንዴ እንደዛ አይነት ነገር ይኖራል። ግን እሱ ፕሮሰስ ክሊር አይደለም እና ረጅም ጊዜም ይወስዳል። ፍጹም የተለያየ ነው። አንድ አይነት እንትን አይደለም። የሚገርምህ ባለፈው ሳምንት አንዲት ልጅ ገብታ ነበረ ከካናዳ። ምን አለችን? በጣም ነው የሚገርም ኤክስፔሪየንስ የነገረችን። ሺ ስታርትድ ፕሮሰስ በኒውዮርክ ማለት ነው በዩኤስ እና ሺ አሁን እየጨረሰች ነው። ፈተና ልትወስድ ነው እንደውም እና ገርሞኛል። እንደዛም ይቻላል ወይ? ይቻላል። እንደዛ እኮ ፈተናው የአውስትራሊያ፣ ካናዳ እና አሜሪካ ኔክሌክሱ ተመሳሳይ ነው። ማዞር ነው የሚጠበቅብሽ። ምንም እንትን የሚል ነገር ምንድነው ዶክመንት ቬሪፊኬሽን ላይ ያለው ስቴጅ ይለያያል። የሁለቱም ኢቭን ካናዳ የራሱን የቻለ ነው። እያንዳንዱ እንትን ኦንታሪዮ ሌላ ነው፣ አልበርታ ሌላ ነው። ሁሉም የተለያየ ነው እንትኑ ስርዓታቸው ራሱ። ኢቭን ላንጉዌጅ ኢቭን ፍሬንች የሚጠይቁ አሉ። ከእንግሊዝኛ ውጭ ፍሬንች የሚጠይቁ ስቴቶች ሁሉ አሉ ካናዳ እና ከዛ ውጭ ግን ኔክሌክሱ ችግር የለውም። እኔ አሁን አለኝ አውስትራሊያ ልሂድ ብል ምንም ኦስኪ ነው መውሰድ የሚጠበቅ። ኦስኪ ያላቸው እነሱ ተጨማሪ ሰው ኦስኪ ወስዳለው ይቀጥላል። ኔክሌክሱን በራሱ ይዙታል። ችግር የለም። ማንዲ መግባት ከቻልሽ ገዝት ልኬልሻለሁ። ገብተሽ ማብራራት ብዙ ጥያቄ እየጻፍሽ ስለሆነ ካናዳ ቆየሁ እኮ ብዙ ጠየቅኩኝ። ዲፕሎማ አለኝ፣ ቪዛ አለኝ። ያ ይቻላል ታዲያ ፕሮሰስ ማድረግ። ፐብሊክ ማስተርስ አለኝ ግን በነርሲንግ መስራት ስለምፈልግ ያ በፐብሊክ ነርሲንጉ ብዙ አክሴፕታንሱ በጣም ሎ ነው። ሎ ነው ማለት ላይክ አይቀበሉም ሳይሆን የነርሲንጉ ይሻላል። አፕላይ የነርሲንግ ባክግራውንድ ካለሽ ዛትስ ሞር ጥሩ ነው። አይ ታምራት እና በአምላክ እንዴት ዋላችሁ? ጥያቄ እኔ ከዚህ በፊት በኢንተርስታፍ አፕላይ አድርጌ ነበረ እና ኢንተርቪው ምናምን ካለፍኩኝ በኋላ እርግጠኛ መሆን ስላልቻልኩኝ አንተናኩት ሆልድ አደረኩት። ክፍያ አለው ግን መጀመሪያ ላይ አፕላይ ሳደርግ ሙሉ ፕሮሰሱን እነሱ ከበር እንደሚያደርጉት ነበረ። የኔክሌክሱንም የአይቴሌሱንም ኤግዛም ግን ልክ ኢንተርቪው ካለፍኩኝ በኋላ ወደ 20 ፔጅ ምናምን የሚሆን ላይክ ሳይን የሚደረግ ሶፍት ኮፒ ልከውልኝ ነበር እና እዛ ላይ ሳየው ብቻ በኢትዮጵያ ወደ 300 ምናምን ሺህ ብር የሚከፈል እና ያንን ሳይን አድርጌ በ3 ወር ውስጥ መክፈል እንዳለብኝ እንትን ሲሉኝ ነው ሆልድ ያደረኩት። ከኮንትራቱ ጋር ትንሽ ተምታቶብሽ እንዳሁን የትኛውም ድርጅቶች ብዙ ጊዜ ኮንትራት ያስፈርማሉ፣ ዝም ብለው አያስፈትም። ግን ከፈተናው በፊት ማለት እንደ ኮንትራት ነው፣ ግን የኮንትራቱ ከፈተናው በፊት ነው ማለት ፈተናውን ሳልፈተን በፊት ነው ያንን ክፍያ እንድከፍል የእንትን ያሉት ወረቀቱ ላይ ማለት የተላከልኝ ላይ ያየሁት የሚፈልጉት እና ከዛ ጋር ይመስለኛል መልካም ብዙዎቹ ድርጅቶች እንደዚህ አይነት አግሪመንት አላቸው። በዛ መልኩ ነው እነሱም የሚያተርፉት። የሰዓት አግሪመንት ነው የሚሆነው። እዚህ ሆነሽ የምትከፊው ሳይሆን እዛ ከሄድሽ በኋላ በሰዓት የሚከፈል ማለት ነው። አብዛኞቹ ፉል ከሆነ ወደ 5600 ወይ 5200 ሰዓት አካባቢ ከነሱ ጋር እንድትሰሪ ይጠበቃል። ኔክሌክስ አልፈሽ ከሆነ ደግሞ 3000 ምናምን አካባቢ ካልተሳሳትኩ ሰዓቱን ማለት ነው። እንደዚህ አይነት ኮንትራት ያስፈርሙሻል። ምክንያቱም ብዙ ነገር ከቨር አድርገው እስከወሰዱሽ ድረስ እነሱም የተወሰነ ፐርሰንት ድረስ ይጠቀማሉ። በምንም ተደራድረው ያስቀጥሩሽ። እነሱ ሚኒመም ዌጅ የያዙት አለ። እነሱን ለአንቺ እየከፈሉ ማሰራት ነው። ቴክኒክሊ የሆነ 3 days 12 hour shift ብትወስጂ ወደ 2 ዓመት ከ6 ወር አካባቢ ቴክ የሚያደርግ ማለት ነው። እንደዛ ነው የአብዛኞቹ እንትን አግሪመንት እና ከሱ ጋር ተምታቶብሽ እንዳይሆን ኮንትራቱ ላይ ያለው ነገር እንደዛ ሳይሆን ገና ማለት ይሄንን
ፊርማ ፈርሜ ካላኩላቸው 3 ወር ውስጥ ነው ያንን ብር መክፈል ያለብኝ። ኮንትራቱ ላይ የሚለው እንደዛ ነው። እዛ ከሄድኩኝ በኋላ ሳይሆን ገና ሳልሄድ በፊት እዚህ እያለሁኝ የምከፍለው ነው እና ከታች ፕሮሰስ እያደረኩ ከታች የጻፉልሽ ነው they need only $100 before CGFNS but other payments are covered by them ብሎሻል። ሌዊዝ ከታች ያው የተለመደ አይደለም፣ ግን እንደዚህ ክፍያ ቀድሞ መጠየቅ የተለመደ አይደለም። ብዙ ጊዜ ወይ ላንጉዌጅ ይጠይቃሉ፣ ላንጉዌጅ ትከፍላላችሁ ነው የሚሉት፣ ወይ ደግሞ ላይክ ሪሎኬት ሲያደርጉ በኋላ ላይ ጨርሰው እዛ ጋር ያለው መቋቋሚያ ይዛችሁ ነው። ላይክ አሁን አቫንት እንደሚጠይቀው $5000 ምናምን ልክ እንደዛ ይጠበቅባችኋል ይላሉ። ከዛ ውጭ ግን ቅድም ወንድሜ እንዳለው እንትን ነው ሰዓት ነው የሚያደርጉት 3 ዓመት ወይም ደግሞ 6200 አካባቢ ሰዓት በእኛ ስር ሆናችሁ ትሰራላችሁ ነው። ይሄን ነው ከዛ በኋላ የሚያገኙት። እኛ ስንቀጠር ከክሊያንቱ ነው ገንዘቡን የሚያገኙት እነሱ። ያ እኛ በእነሱ ስር ነን፣ እንደ አውትሶርስ ነው እኛን እንትን የሚጠቀሙት ማለት ነው። ትክክል። ጥሩ ሪክሩተር የሚባለው እኮ ላይ ገንዘብ አፕፍሮንት አይጠይቃችሁም፣ በፍጹም አይጠይቁም። Yep. እኔ ነገርኳቸው። አሁን እኔ ስፈተን እኔ ትራንስፖርት፣ ምግብ ለፈተናው ምንም እያንዳንዷ ዶላር ተልኮልኝ ነው። ዶላር ለምግብ ተብዬ ማለት ነው። Yeah. አካውንት ልኬ ተልኮልኝ ነው። አያውቁኝም፣ አላውቃቸውም። ስንጻጻፍ ብቻ ነው የምንተዋወቀው። ሌላ ነገር በፊዚካሊ አንተዋወቅ። ግን ያው ለምግብ ሳይቀር ነው ትራንስፖርት ቡክ አድርገውልኛል፣ ታክሲ እዛ። ከዛ ውጭ ምግብ እንደዛው። They want to see your commitment. I know them. አንቺ ሄድሽበትን ካምፓኒ ሌቪዝ ያውቃል። ሌቪዝ እስቲ ካን ዩ ካም ገስት ላይ ና እና ትንሽ አውራን ልላክልህ። እንግዲህ ሜቢ ከካምፓኒ ከተለያየ አላውቅም፣ ግን ከፍለሻል። ዋናው ቁም ነገር ከፍለሻል አልከፈልሽም ነው። በቃ ጥሩ አረግሽ። አሁን ከታችም ሌላ ልጅም አለ። ሌላ ልጅም እንደዛ $250 ለሲጂኤፍኤንኤስ ጠየቁኝ እያለ ነው እና ስለዚህ ባይከፍሉ ይሻላል አይደል? ወጥ አሁን ማለት ወጥ ተመሳሳይ ነገር እያየን አይደለም። ትክክለኛ እንትን ከሆነ ቋሚ ነገር ይኖረዋል። በቃ ወይ ላንጉዌጅ አምጡልኝ ይላል ወይ ቀድሞ ነው የሚያሳውቀው። ግን አሁን እሷን 300 ሺህ አላት፣ እዚህ ጋር ደግሞ $250 እያለ ነው። እንደገና ማን ነው ላቤዝ ነው የሆነ ሰው $100 ምናምን እያለ ነበር መጀመሪያ ላይ። አዎ $100 ሚል አይቻለሁኝ። እሱ የተለያየ ነገር ነው እያየን ያለ ነው እና እንደዛ ከሆነ ብዙም እነሱ ጋር ኢንጌጅ ባይደረግ ይሻላል። ራሳችሁ በተለይ ብራችሁን አፕፍሮንት ብር የሚከፈል ነገር ምንም ባይከፈል ጥሩ ነው። ምክንያቱም አዘ ኤንድ ኦፍ ዘ ዴይ ቪዛ አግኝታችሁ እስከምትመጡ ድረስ ፕሮሰሱ ረጅም ስለሆነ ዩ ሃቭ ቱ ፕሮቴክት ብራችሁንም አይምሯችሁንም ሁሉ ጊዜያችሁንም። ዛስ ዋይ እኮ እዚህ መተህ የምናወራው እና ከተቻለ ደግሞ ፕሮሰሱን ካደረጉ ሰዎች ቢሆን ይሻላል። ላይክ ያለፈበት ሰው በጣም ይጠቅማችኋል። እና ዛስ ዋይ ይሄንን እኮ ከፍተን የምናወራው። ታምራት እንዴት ነህ? ዌልካም። አይሰማም? አሁን መጣ፣ ይሰማል። ዌልስ ተብለናል። ሰላም ናቸው? አለን። እንዴት ናችሁ? ቆይታ አሪፍ ነው? ደህና ነን። አይ ጥሩ። ያው እየሰማሁ ነው። እኔ በእርግጥ እንደ አጋጣሚ ኦንላይን እንደገባሁ ነው ያየኋችሁ። እኔ ጋር እንኳን ባለፈውም ጠይቀሽ ነበርና ያው እኛን አብዛኛው ጊዜ የሚጋብዘን የላቡ ፓርት ነውና ባለፈው ደግሞ እዚህ ላይ ወደ ነርስ ነበር አብዛኛው እንትን እየተባለ ያለው። ሜቢ ደግሞ እኛንም የሚመለከት ነገር ካለ ደግሞ ከታች የሆነ ነገር ብታስቀምጡልን ባይ ነኝ ብዬ ለዛ ነው። ምን ስለምን አንተ ስለምን ነርስ ነህ አይደል? ነርስ አይደለህ? ላብራቶሪ ነኝ እኔ። ስለዚህ አንተ ስለ ላብራቶሪ ግን ዳጊን የምታውቁት ልጆች ካላችሁ በጣም ብዙ ኢንፎርሜሽን እሱ ኮንታክት ማድረግ ትችላላችሁ። እሱ በላብራቶሪ ቴክኒሻን፣ ፋርማሲስቶች ከነርስ ውጭ የሆናችሁ ልጆች ማለት ነው። እኛ እዚህ ሄር ጀስት የራሳችንን ኤክስፒሪየንስ እና የምናውቀውን ነግራችሁ። ስለዛ እንደዛ ያ አይ ነው ገብቶኛል።
ዳግም እኮ ዴም አድርጌለት ነበር ግን አይመልስም እንትኑ። ምክንያቱም ላይክ አሁን አንተ ስታስበው ለእያንዳንዱ ሰው መመለስ ላይክ ፌር አይደለም። መመለስ ስልህ አንድ ጊዜ እንደዚህ መተን ላይቭ ላይ ስናወራ ምናምን የብዙ ጥያቄ ይመለሳል። የአንዳችሁ አንድ ሰው እዚህ ጋር መጥቶ ገስት ላይ የሚጠይቀው ጥያቄ ለብዙዎች መልስ ሊሆን ይችላል እና ጊዜ አለ። ሁሉም ሰው ስራ ይሰራል፣ ቤት ልጆች አላቸው እና እሱን እንትን ኮንሲደር ማድረግ ነው። ግን መደወል ብዙ ጊዜ ላይቭ ሲገባ ራሱ ገብተህ መጠየቅ ትችላለህ። ይገባል እኮ ላይቭ ብዙ ጊዜ ይገባል። ላይቭ በጣም ብዙ ኢንፎርሜሽን አስቹ የምታውቀው ነገር አለ ስለ ላቦራቶሪ? እኔ ሆነስትሊ ስፒኪንግ አይ ሃቭ ኖ አይዲያ። ኤጀንሲ ማቀው የለም። ላቦራቶሪ ማቀ የነበረው ይሄ ኤች1 ቢ1 የሚባለው ቪዛ በዛ በኩል ነበር ብዙ ጊዜ የሚሄዱት። አሁን ደግሞ እሱ ሌላ አዲስ ህግ ወጥቷል። አንደኛ ቴምፖራሪ ያደረጉት ግሪን ካርድ የነበረውን ኤች1 ቢ1 ቴምፖራሪ አድርገውታል። ላይክ 2 ዓመት ከሆነ የሄደ 2 ዓመት ሰርቶ ይመለሳል ነው። ለዛ ደግሞ ምን ያደርጋሉ? $100,000 አካባቢ ከ20,000 እስከ 100,000 አሁን ትራምፕ አዲስ ባወጣው ህግ የሚያዝ ዶላር አለ። አሁን አላቅም መስከረም ላይ ይሻራል ምናምን የሚባል ነገር ደግሞ አለ። በዛ በኩል ነው ሞር ላቦራቶሪዎች እንትን ሲሉ ያየኋቸው እኔ። ከዛ ውጭ ኤጀንሲ ምናምን የሰማሁት የለም። እሺ ቴንክ ዩ። ግን ኦፖርቹኒቲዎቹ አሉ። ናስቹ እናመሰግናለን። ሌላኛው ፕሮሰሱ ምን ያህል ይቆያል የሚል ተደጋጋሚ ሰብሪና የሚል አንድ አካውንት የኔክሌክሱ የአሜሪካው ከሆነ ሚኒመም በትንሹ 3 ዓመት በትንሹ። እሱንም ያው ሁለተኛ ሳንወድቅ በአንድ አልፈን ከሄድን ነው። ቋንቋ ማሟላት የምንችል ከሆነ ስቴፕ ባይ ስቴፕ ከሆነ ምንም አይነት ይሄ የራሳችን ዲፊካልቲ ሳይጨመርበት ከሆነ እስከ 3 ዓመት ሚኒመም። አሁን ባለው ቁሟል፣ ሲጀመር ቁሟል። አሁን ቪዛ ኤቢ3 ቪዛ እየተንቀሳቀሰ አይደለም ለኢትዮጵያ። ኢትዮጵያን ጨምሮ ወደ 79 ሀገር ምናምን ሆልድ ተደርጓል እና ቁሟል። ከተንቀሳቀሰ ግን ያው እስከ 3 ዓመት ይጨርሳል። ዋው! ግን እንደዚህ ነው ማለት የሚቻለው ቢኮዝ ኦፍ አሁን ያለው ሲቹዌሽን ነው አይደለ? ነገሮችን ላግ ያደረገው። ስለዛ አርፈው ቁጭ ቢሉ ነው ምንም ነገር አፕላይ ባያደርጉ ነው የሚሻለው ወይስ ፈተናውን እየተፈተኑ መጠበቁ ነው የሚሻለው? ላይክ ኔክሌክስ አፕላይ ማድረግ ይችላሉ፣ ችግር የለም። ኦኬ ያ ኔክሌክስ ችግር የለም። ኔክሌክስን አፕላይ አድርገው አሜሪካም ካገኙ ካናዳም ካገኙ ሙቭ ማድረግ መሄድ ይችላል። ላይክ ለምሳሌ ካናዳ ቢያገኙ ዶክመንት ቬሪፋይ ያደርጋሉ። እንዘን ፈተና ተፈተኑ ሲባሉ ፈተናቸውን ያቀርባሉ፣ አለቀ። ቪዛ ነው የሚጀምሩት ቀጥታ። አውስትራሊያም እንደዛው ያልፉትና ኦስኪ ይጀምራሉ። ስለዚህ እንትኑ አሪፍ ነው። እንደዚህ በጣም ኮሚትድ የሆነ ሰው የገንዘብ ችግር የሌለበት ሰው ከሆነ ተፈትኖ እንትን ቢል አሪፍ ነው። ለአሜሪካው ብቻ እንዳይሆን ኢቭን የአሜሪካው አሁን ትራምፕ ራሱ አሁን ይሄ ፓውዝ ያደረገውን እንትን ቢልም ቢያስቀጥለውም ባክሎግ አለ፣ በጣም ባክሎግ አለ ከኋላ በአመት ኤቢ3 የሚባለው ቪዛ ለእኛ ነው። ኢምፕሎይመንት ቤዝድ ቪዛ ለነርሶች የሚሰጥ ቪዛ ነው። ሰው በአለም ላይ እያንዳንዱ አገር በጣም ብዙ ነርስ አለው በየሀገሩ። ልክ ይሄን ፕሮሰስ እኛ እንደምናደርገው እያደረገ ያለ። ስለዚህ ፕራዮሪቲ ዴት የሚባል አለ፣ ወረፋ በአመት የሚገባ አይነርስ መጠን ቁጥር አለ ስፔሲፊክ የተደረገ። ስለዚህ የተጠራቀማለ። አሁን የኛ ራሱ ገና እኮ ነው ወረፋው። ቢቀጥለው ራሱ ወረፋው እኔ 9 ወር ምናምን ከዛ በኋላ ነው። ብዙ ነው እና ሚኒመም 3 ዓመት ይወስዳል። ይሄ አሁን እንዲሁም የኛ ሀገር ጥሩ ስለሆነ ነው። ወደ ቻይና ህንዶች ምናምን እናይደው 2017 2016 ላይ የተፈተኑ እና ፕሮሰስ ያደረጉ ሰዎች ናቸው እንትን እያሉ ያሉት አሁን የ7-8 ዓመት ማለት ነው። የኛ የፊሊፒን ምናምን ይሻላል እንዲሁም። ስለዚህ ለአስጨራሽ ነው። ለአስጨራሽ ነው። ከዛ ይልቅ ከተቻለ ካናዳ መሞከር። ካናዳ ማክሲመም 2 ዓመት ነው አቅም ያለው ሰው ከሆነ። አውስትራሊያም እንደዛው ብር ይፈጃል። የአውስትራሊያ ደግሞ በጣም ቆንጆ ነው፣ ግን ብሩ ብዙ ነው። $20,000 Are you serious? ምክንያቱም ቪዛ ሰልፍ ስፖንሰር ነው። ደስ የሚለው እሱ ነው። የነሱ ቀጣሪ እንኳን ባታገኝ የኛን ፕሮፌሽን ይፈልገዋል የነሱ ሀገር እና በራስሽ ነው የሚከፍሉት ለነርስ እዛ ሀገር
እንደሱ ያህል ተመሳሳይ ነው። ሄድክ ተመሳሳይ ነው። እንዴ? አሜሪካ ጋር እንዳለው ተመሳሳይ ነው። ልዩነቱ ምንድነው? ኦስኪ የሚባል ፈተና አላቸው እና ወደ $5000 ታወጫለሽ። እዛ ሄደሽ ነው የምትፈተኘው ምናምን እና እሷ ናት ትንሽ የምትጨምረው። እንዴ በጣም ኤክስፔንሲቭ ነው በእውነት $20,000 እንዴ? ያው ይጨርሳል። ለአንተ ለኢትዮጵያዊ $20,000 እኔ እንኳን ከዚህ ኢጅፕት ላይ አልሄድም። እንዴ ቀላል ብር ነው እንዴ $20,000? አዎ ለመሄድ ሰው ወርዝ ያደርጋል። ስቲል አሁንም ለመሄድ ሰው ምክንያቱም እንዴት ወርዝ ያደርጋል? አዋ 100,000 110,000 መስራት ይቻላል እኮ ተሄዱ እዛ ችግር አለ። ወርዝ ያደርጋል። ከተሳክቶ ከሄድሽ 20,000 በጣም ተራ ብር ነው። እዛ ነው የምለው እዚህ ያለውን አይደለም የምለው እኔ ስናወጣው ሳይሆን እዛ ጋር ከምናገኘው አንጻር ነው እያቀለልኩት እንደሚመስላችሁ። አይ ነው እንግዲህ ኮስት ኦፍ ሊቪንግ አለ። ሄደህ ገና ስትደራጅ አለ። በምን ያህል ጊዜ ትመልሰዋለህ? እግዚአብሔር ይወቀው። ስማ ግን ስቲል ላይ ይመለሳል እንዴ ቤት እዚህ እኮ 20,000 ቤት ለመግዛት ዳምፕ የምታስቀምጠው ብር ነው። ቤት ለመግዛት ማለት ይቻላል። እንደዛ ከሆነ አልመጣም። እንደዛ ከሆነ ለ20,000 ብዬ በአመትማ አልመጣም። ኖ ለ20,000 አይደለም። ኖ የነርሶች ደግሞ ኢትስ ዲፔንዲንግ እንደምትሰራበት ዩኒት እና እንዳንተ እንትን ነው እንጂ በደንብ ነው የሚከፈለው። እውነት ለመናገር ግን በደንብ መከፈሉ ብቻ ሳይሆን በደንብ ፈግተህ ነው የሚከፈልህ። ላይክ አሹፈህ ምናምን አይደለም። በደንብ ሰርተህ እዚህ ኢትዮጵያ ምንን እኮ ያጣ ነው እሱን ነው። ላይክ ደፍተን ሰርተንም ምንም ከምግብ ያለፈ ነገር የለውም። ተፈግቶ ደግሞ ከተገኘ ጥሩ ነው ሆነን ለመናገር በእውነት በጣም አግሪ። So Lewis ምን ብሏል? My friend have paid $250 after that he finished CGFNS and the state board application in the past. ሌዊስ በየትኛው ፕሮሰስ ነው አንተ ያደረግከው? ስለ የትኛው ፕሮሰስ ነው ይሄኛው? እንትና ስለምጠይቀው ከሆነ አይ ዶንት ኖ አይዲኤም ቱ ዩ። እሺ እልክልሻለሁ። ቆይ 250ውን ለማን ነው የከፈለው? ሲጂኤፍኤንኤስ ነው ለኒውዮርክ ነው ቢጽፍልን እኔ እኮ አይ ቲንክ ወይ ስራ ላይ ነው ወይ አልተመቸውም እንጂ ላይክ ቢገባ ጥሩ ነበረ። ሞር ዲስከስ ለማድረግ ላይ ቢገባ ጥሩ ነው። አስቸው አንድ ጥያቄ ልጠይቅህ። እሺ አንተ ዶክተር አይደል? አረ በነርሲንግ ባክግራውንድ አለ? ችግር የለም። የእሱም ቢሆን ኢንፎርሜሽን አላጣም። ችግር የለም። አይ ኖ ራይት። እሺ ለዚህ ነው ስም ይጠይቅልኝ። እሺ እንትን የካናዳው ኤክስፕሬስ ኢንተሪ ብሎ የሚወጣ አለ የእነሱ ዌብሳይት ላይ። አሁን ለመመዝገብ ራሱ ወደ $3,000 ምናምን ነው የሚጠይቁ ሪል የሆነ ዌብሳይታቸው ላይ ማለት ነው። ኤክስፕሬስ ኢንተሪ አይቴ ከሆነ ማለት ነው። ኦኬ ስራው ደግሞ በሕክምናም በነርስም የተለያዩ በቃ እንትን በሹፌርም አለ በሁሉም አለ። ግን እሱ እንዴት ነው ሪል ነው ወይስ አሁን ተመዝግቦ አንድ ሰው ሊያጣ ይችላል አይደል ሲወዳደር? ኤክስፕሬስ ኢንትሪ የሚባለው እጣ ነው። ሎተሪ ሜትድ ነው። ሎተሪ ነው። ሎተሪው እንዴት ነው? ፖይንቶች አሉት። አይ ቲንክ ረሳሁትኝ። ፖይንቱ 600 አካባቢ መሰለኝ። ከ600 እና ከዛ በላይ መሆን አለበት። ከዛ ምንድናቸው ሲባል ያለህ የገንዘብ መጠን 1፣ የእንግሊዝኛ ቋንቋ መጠን 2፣ ካገባህ ይጨምራል። ባለቤትህ ደግሞ እንግሊዝኛዋ ተፈትና ፕሮፌሽንሱ የተረጋገጠ ከሆነ ፖይንት እንደዛው ይጨምራል። ከዛ ደግሞ ፕሮፌሽንህ ዲግሪ ሲሆን ማስተርስ ፒኤችዲ እያለ ሲሄድ ከፍ ሲል እንደዛው እየጨመረ ይሄዳል። አሉት እጣ ውስጥ ለመግባት ነው ይሄ። ከዛ ውጭ ግን ስለከፈልክ ይሄ ይጠይቃሉ። እንደዚህ እንትኖች ናቸው የሚጠይቁት። የኢሚግሬሽን ኮንሰልታንት ምናምን ናቸው እንደዛ እንትን የሚሉት። ህጋዊ ፈቃድ ያላቸው ናቸው በካናዳ መንግስት። ግን ከፍለህም ላይሆን ይችላል። እጣ ውስጥ ትወዳደራለህ፣ ላይወጣልህ ይችላል። እሱ እኮ ነው በቃ 300,000 ከፍለህ ኢትዮጵያ ውስጥ ደግሞ እርግጠኛ መሆን አይቻልም። እሱ እኔ ያንተ ያው ዩኤስኤምኤል ከባድ ነው፣ ወጪው በጣም ከባድ ነው ስፔሻሊ አሁን ላይ። ከዛ ደግሞ ኬንያ ነው ያለው። ቅርብ ለኛ ኬንያ ነው። ሰው ኢቭን ዩኤስኤምኤል 1 እና 2 አለፈ 3ኛውን እንኳን ባታልፍ በሁለቱም መሄድ ትችላለህ። ግን ከዛ ደግሞ ለማግኘት እዛ የሚቀበልህ ሆስፒታል ምናምን ስፖንሰር ለመደረግ ያለፋል። ያን ሁሉ ብር አውጥተህ ማለት ነው። በጣም
ከዛ ውጭ መመክርህ አንተን እኔ ዋቴቨር ያገኘኸውን አገኘህ ፐብሊክ ፊልዶች ሊሆን ይችላሉ ስኮላርሺፕ አጥንተህ ፈልገህ በስኮላርሺፕ ላጥ ብለህ ሄደህ ማመቻቸት ትችላለህ ብዬ ነው። ለሐኪሞቹ ከባድ ስለሆነ እናንተ ፓዝ ዩኤስኤምኤል ነው ያለው ሌላ የለም። ስለዚህ ስኮላርሺፕ ብችል ሪሰርቾች ቢኖሩህ ላይክ አሁን እየሰራህበት ባለ ቦታ ቀለል ያሉ ሪሰርቾች ሰርተህ ማሳተም ብችል ምናምን ያቀሉልሃል። ላንጉዌጅ ደግሞ ቢኖርህ ሚኒመም 6.57 ከዛ በላይ ቢኖርህ ስኮላርሺፕ የማግኘት ፕሮባቢሊቲን ከፍ ያደርገዋል። ፐብሊክ ሄልዞች ላይ መውሰድ ትችላለህ። አንዴ ከሄድክ በኋላ እዚያ ያለውን ነገር ማስተካከል ትችላለህ። ያ ኤክስፕሬስ ማለት ነው። ቴንክ ዩ ማንዲ ዌልካም። ሰላም ነው። ሰላም ነው። አይ ብዙ ጊዜ እንደዚህ እዚህ አፕሊኬሽን አገኛችኋለሁ፣ ግን ብዙ ጊዜ ጽፋለሁ መልሳት ስለማሰጡኝ ዛሬ በቃ ጻፍኩ ቆጣል ሲያልቅ ያይታያችሁም እንዲህ ምናምን ብዬ በቃ ደህና ሁኑ ብዬ ልወጣ ስል ታየሁ ማለት ነው። እኔ ከታች እያነበብኩ ከላይ ያለውን እያነበብኩ ነው። ምንም ይሄ እኮ ጀስት ኢንፎርሜሽን ለመሰጣጣት ስለሆነ አንቺን የማናይበት ምንም ምክንያት የለም። ጀስት የምናውቀውን ሼር ለማድረግ ነው። ምን እናግዝ፣ ምን እንርዳሽ? እኔ ብዙ ጊዜ አያችኋለሁ። አንድ ቀን እንደምጠይቃችሁ አስብ ነበር። እኔ እንደ አጠቃላይ ፐብሊክ ሄልዝ ነው ማስተርስ ያለኝና ግን ባክግራውንዴ ዲፕሎማ ሆኖ ክሊኒካል አለኝ ማለት ነው። ግን መጠቀም የምፈልገው በክሊኒካል ነው። አሁን በአጋጣሚ ሆኖ የካናዳ ፕሮሰስ እየጨረስኩ ስለሆነ ያው አሜሪካም ካናዳም ለእናንተ ቅርብ ነው፣ ኢንፎርሜሽን ይኖራችኋል ብዬ የቀረባችሁ እናንተ ናችሁ ኢንፎርሜሽን ለመውሰድ ማለት ነው። ስለዚህ እንዴት ነው ማድረግ የምችለው? ክሊኒካል ዲፕሎማዬንም አውተንቲኬት እያደረግኩት ነው። በፐብሊክ ሄልዝ ግን ኤችኦ ነበርኩ። አሁን ደግሞ ማስተርሴን ሰርቼበታለሁ እና ቤት እንዴት ነው የሚሻለው የሚለው ኢንፎርሜሽን ለመውሰድ ብቻ ነው። እንዲህ ስታወሩ ሁሉ ጊዜ ነው የምሰማሽ፣ ሁሉ ጊዜ ማለት ነው። በገባሽ ኦንላይን በገባሽ ቁጥር ሰማሻለሁ ቁጭ ብዬ እና አንድ ቀን እጠይቃለሁ ብዬ አስቤ ዛሬ ጠየቅኩ ማለት ነው። ቴንክ ዩ ሶ ማች። እንኳን ደህና መጣሽ። በደንብ ነበር ሼር ስታደርግ የነበረው ታች አለሁኝ። ቴንክ ዩ ስለሱ አረጋለሁ። ሁሉም ይኸው እያልኩ ነው፣ ሌሎቹ ይድረሳቸው ለመሰለሽ አፑ እንደዛ ነው አሰራሩ። በዛ መልኩ ነው እኮ የሚሰራው። አይ ኖ ራይት። በስማም ያ አስቹ ምትላት ነገር አለህ በዚህ ኤሪያ? ይሄ ዲፕሎማው ከባድ ነው። ምክንያቱም አሁን ስፔሻሊ አሁን አሜሪካ ምናምን ከዲግሪ ራሱ እየወጡ አይደል? አሁን ወደ ስፔሻሊቲ እየመጡ አይደለ? ነርሲንግ ዲፓርትመንቶቹ እንግዲህ ዲፕሎማው አለ። ዲፕሎማውን አሲዛ እንግዲህ ሊቀራት የሚችል ኮርስ ይኖራል። ያንን እንግዲህ አድርጋ ወደ ዲግሪ መምጣት ነው የሚሻለው። ሌሎች ወዮች ካሉ እርግጠኛ ነኝ ቦታው ላይ እዛ ስላያ ባለኝ ኢንፎርሜሽን ስለሆነ በዲፕሎማው የምትቀጥልበት ሚስ ካለ ላይክ ኤልቪኤን ምናምን በእንደዛ መልኩ መቀጠል የምችል ከሆነ ዛስ ጉድ ፖይንት። ግን ማንዲ አሜሪካን ነው አሁን ፕሮሰስሽን ለማድረግ ያሰብሽው ወይ የምትመጪው አሜሪካ ነው ወይስ ካናዳ ነው? ካናዳ። ስለዚህ የካናዳውን እንደነገረችኝ ከሆነ ባለፈው ስታወራ ነበር፣ አዳምጥሻታል? ባለፈው ስገባ የገባው ጊዜ ሰው ምናለች ሞሮፍ ቢኤስሲ ዲግሪ ነው ኮንሲደር እያደረጉ ያሉት አለች። ልክ አሁን አንቱ እንዳለች ማለት ነው። ግን ዋይ ዶንት ዩ ትራይ ሞክረሽው፣ ከተቀበሉሽ ተቀበሉሽ፣ ካልተቀበሉሽ የሚሉሽን መስማት ነው። ግን አይ ሪሊ አድቫይዝ ዩ የካናዳው በሲጂኤፍኤንኤስ ብትሄዱ ጥሩ ነው። በሲጂኤፍኤንኤስ በኩል ማለት ነው። ሺ ሴድ ዛት እና በኒውዮርክ ነበር ያደረገችው። አሁን የሲጂኤፍኤንኤስን ፕሮሰስ ጀምራለች። ፈተናውንም ለመፈተን እየተዘጋጀች ነው። አይዊሽ እዚህ ውስጥ ካለች ብትመጣ ደስ ይለኛል። ባለፈው በደንብ ነው የነገረችን። ግን እሷ ዲግሪ ነው ያላት። ስለዚህ ኤቭሪቲንግ በደንብ ነው ፕሮሰሱ መስመር እየያዘ ይሄደላት። ያው ግን ስቲል አሁንም እኔ ደግሞ እሱ ጋር ዳውት አለኝና በኒውዮርክ ከሆነ ካናዳ አይቀበላትም። ግዴታ ወይ ሲጂኤፍኤንኤስ ማድረግ አለባት። ኒውዮርክ የራሱን ነው። ኢቭን የአሜሪካ ስቴት ሌላ ስቴት እኮ አይቀበለውም። ቦስተን ብትሄጂ ወይም ሌላ ስቴት ብትሄጂ ኒውዮርክ ቬሪፋይ ያደረገውን ግዴታ በሲጂኤፍኤንኤስ ካላለፈ አይቀበሉሽም። 3 ወር ምናምን አካባቢ ትቀመጫለሽ ማለት ነው ከዛ ስቴት ስትወጪ ያለ ስራ።
እንደዛ ከሚሆን ኢቭን ካናዳ ከሆነች በካናዳ በራሱ በእያንዳንዱ ስቴት ብትሄድ ስቴቶች ራሳቸው ነው ያላቸው ሲጂኤፍኤንኤስን እንትን ላይሉ ይችላሉ። የራሳቸው እንትን አለ። እያንዳንዱ ስቴት የራሱ ዲፓርትመንት አለው። የተለያየ ነው አሰራራቸው። ሲጂኤፍኤንኤስም ሳይሆን ቀጥታ በራሳቸው በስቴቱ ነርሲንግ ቦርድ በኩል በዛ በኩል አፕላይ ማድረግና መሞከር ጀስት የተወሰነ ገንዘብ ያው ይከስራል ብለሽ የምታስቢ ከሆነ ካልሆነ ግን ያው ቅድም እንዳልኩሽ ኤልቤን አለ አይደለ በዛ በኩል እንትን ብላ አፕግሬድ ማድረግ ከዛ የተወሰነ ኮርስ ጨምራበት እየሰራችበት ማለት ነው። ኤልቤኑ መፈተን ትችላለች ወይ ደግሞ መጠየቅ ኤልቤን ክራይቴሪያው ምንድነው ምናምን የሚለው ጠይቃ እንደዛ ማድረግ ቢቻል ያ እሱም አንድ አማራጭ ነው። እታች ደግሞ የጻፉ ነው ሲጂኤፍኤንኤስ ኢትዮጵያ እንዳለሽ ጀምሪ ብላሻለች። ከኢትዮጵያ በጣም እዛ ጉድ አይዲያ እዚህ ይኖራል ማለት ነው ኮርሱ ምናምን ኮርስ አይደለም ይሄ እሱን ነው ያልገባኝ። እሺ ምንድን ነው የምታደርጊው መሰለሽ ሲጂኤፍኤንኤስ የሚባል ካምፓኒ አለ አሜሪካ ውስጥ ያለ አይደለ እሱ ዌብሳይት ላይ ገብተሽ እዚህ እኔ ፔጅ ላይ ዌብሳይቶች ብዬ ያደረኩት እንደዚህ ስላይድ ወደ ጎን ስታደርጊያቸው ዌብሳይቶችን እዛ ጋር አስቀምጫቸዋለሁኝ እና ሜሪት ነው አሁን የሚለው ስሙን ሲጂኤፍኤንኤስ ሜሪት ነው። እዛ ገብተሽ መምረጥ አለብሽ ስቴት። እንግዲህ አሁን አንቺ ካናዳ ነው የምትሄጂው ዛትስ ዋይ አሁን አስቹ የሚልሽ በየትኛው ስቴት ብታደርግ ይሻላል። እንግዲህ አውድሳይ ልጅቱ ያደረገችው በኒውዮርክ ነው። የእሷን ኤክስፒሪየንስ ነግርሽ ኒውዮርክን ትመርጫለሽ። ሲጂኤፍኤንኤስ አይደለም የሚሆነው ሌላ ኤግዛም አላቸው እነሱ። ግን አሁን ላይክ እንደው እንደ ፕሮፌሽናል ሰው ምከሪኝ ብትይኝ ስቲል እኔ አይ ሪከመንድ ሲጂኤፍኤንኤስን ነው አድቫይዝ ማድረግሽ። ካናዳ ይቀበላሉ ወይ አይቀበሉም ወይ እሱን 100% እርግጠኛ አይደለሁም። ግን ሲጂኤፍኤንኤስ ስታንዳርድ ምንድነው የሚያደርገው? ምንድነው መሰለሽ ካምፓኒው ስራ ኢትዮጵያ የተማርሽውን ትምህርት በአሜሪካን ሀገር ስታንዳርድ ምንድን ነው ያለችው ሌት ሳይ ዲፕሎማ የሚሆን ምንም ቼክ ያደርጉታል የተማርሽውን ትምህርት እና እሷ አርኤን ሆና መስራት ትችላለች። ሬጅስተርድ ነርስ ወይም ኤልፒኤን ላይሰንስድ ፕራክቲካል ነርስ ሆና መስራት ትችላለች። ወይም እነዚህን ሁለቱን ስለማታሟላ ኮርሶቹን ትውሰድ እንደዚህ ብለው ሪከመንድ ያደርጉሻል። ካምፓኒ ሪከመንድ የሚያደርግ ካምፓኒ ነው ያ። ስለዚህ አይ ዊሽ ካናዳ ያለ ሰው ቢነግረን ይሄንን ላይክ እንዳንቺ አሁን ዲፕሎማ ይዘው የገቡ ልጆች ይኖራሉ ምን እያደረጉ እንደሆነ። ምክንያቱም የሁላችንም ፕሮሰስ ኢትስ ላይክ ፐርሰናላይዝድ ነው፣ ይለያያል። ይሄ ፐብሊኩ አይሰራም ማለት ነው እዛ ሀገር። እኔ በነርሲንግ ነው ሲጀመር የምፈልገው ነው። አይሰራም ሳይሆን ታገኛለሽ እንጂ ስራማ ግን እንዳለ ዶክመንትሽ እንደገና መገምገም አለበት። ኢትዮጵያ ዳይሬክት የተማርሽው አይቀበሉም። ላይክ ነርስን በይው ምንም በይው ቼክ መደረግ አለበት። ስታንዳርዱን አገራቸው በሚፈልገው ስታንዳርድ ነው ወይ የተማርሽው ትምህርት። ምክንያቱም በተለይ ሕክምና ላይ ስትመጪ ከሰው ነፍስ ጋር የተያያዘ ነው። በላይሰንስ ስለሆነ የምትሰሪው ኮምፕሊትሊ ሪስክ አለው። ለዛ ነው በደንብ አጣርተው የሁሉ ፕሮሰስ የሁሉ ፕሮሰስ የሚያደርጉት። እኔ ባይገርማችሁ እንደውም ሙሉ ፕሮሰሱን የምናደርጋቸው ስህተቶችን ምናምን እዚህኛው ፔጅ ላይ እኮ አድርጌያለሁ። ትንሽ ብር ያስከፍላችኋል። እሱ ግን ላይክ ኢንትረስትድ የሆናችሁ ሰዎች ማየት ትችላላችሁ። እዚሁ ፔጅ ላይ ያለ ባዮ ላይ እና ኢትስ ናት ኢዚ ፕሮሰሱ ትንሽ ልትል ቤት ሄክቲክ ነው፣ ግን ኢትስ ዱወብል ነው። አዘ ኤንድ ኦፍ ዘ ዴይ ላይክ የማይሆን ነገር አይደለም፣ የሚሆን ነው። ኮኪ ደግሞ ያ ኖ ወሪስ እየመጣሽ ስሚ። እንግዲህ የሚገቡ ልጆች ከኤክስፔሪንሳቸው ሲነግሩን በጣም ደስ ይላል። ኮኪ ጥያቄ ያላት አም ወርኪንግ ኢን ዱባይ አስ አርኤን ዋን ቱ ሙቭ ቱ ዩኤስኤ ኤኒ አድቫይስ? በምን ኢትዮጵያዊ ናት አይደል? በኢትዮጵያ ፓስፖርት ኮኪ መምጣት ከቻልሽ እኔ ገስት ላይ እኛ ስንል የነበረው ፕሮሰሱን ጀምረን የአሜሪካን ሀገር ውስጥ ከሚሳካ ድረስ ላይክ ዩናይትድ አረብ ኤሚሬትስ ኦፖርቹኒቲዎች እንዳሉ እሱን ነበር እያወራን የነበረው። ያ ፖዝ ያለችውን እያነበብክ ነው። If North Carolina is in multi states, you need to work about 6 months in New York so you can endorse.
ያ ኢንዶርስመንት ራሱን የቻለ ቶፒክ ነው አይደለ? ምንድን ነው የሚሆነው? እዚህ ሀገር ያሉ ስቴቶች እንግዲህ 50 ስቴቶች 51 አይደል? ከእነዛ ውስጥ ወደ 39 የሚሆኑት ኮምፓክት ስቴት ናቸው። ኮምፓክት ስቴት ማለት አንዱ ስቴት ላይ ያላችሁ ላይሰንስ ሌላ ስቴት ላይ ሄዳችሁ ትሰራላችሁ ማለት ነው በአንድ ላይሰንስ። ግን እነዚህ ኮምፓክት ስቴቶች ሁላቸውም ክራይቴሪያቸው ምንድን ነው? ሲጂኤፍኤንኤስ ይጠይቃሉ። ዶክመንታችሁ በሲጂኤፍኤንኤስ መገምገም አለበት። ዛስ ዋን ክራይቴሪያ። በኒውዮርክ ሲሆን ሲጂኤፍኤንኤስ ስለሌለው ኒውዮርክ ያወጡ ልጆች ምንድን ነው የሚያደርጉት? አይ ቲንክ 6 ወር መሆኑን እርግጠኛ አይደለም። የተወሰነ ጊዜ ይሰራሉ። ክሊኒካል አውራቸው ቼክ ይደረጋል። ከዛ በኋላ ስቴቱ የሚሄዱበት ስቴት ሌት ሳይ በኒውዮርክ ፕሮሰስ ያደረገ ሰው ኖርዝ ካሮላይና ሊሄድ ይችላል፣ ወይም ሜሪላንድ ወይም ቨርጂኒያ ሲሄድ እነዚህ ኮምፓክት ስቴቶች ናቸው። ስለዛ የሚጠይቀውን ቦርድ ስቴቱ የሚጠይቀውን ቦርድ ኦፍ ነርሲንግ የሚጠይቀውን ክራይቴሪያ ካላሟላችሁ አክሴፕት አድርጓችሁም ላይሰንስ ስላላችሁ። ግን ዘይ ሃቭ ክራይቴሪያ። ሌት ሳይ ሜሪላንድ በፊት ምንድነው እንግሊዝኛ ጥያቄ ይጠይቃል፣ ቶፍል ሳይካትሪክ ጥያቄ ይጠይቃችኋል። እሱን ካላሟላችሁ አይቀበሏችሁም፣ የእንትን ቢኖራችሁ ማለት ነው የኒውዮርክ። ስለዚህ ግዴታ ስቴቱ የሚጠይቀውን ማሟላት አለባችሁ። ዛት ዋይ ቅድም ኳስቱ ሲናገር የነበረው ስቴት በስቴት ይለያያል። ካናዳም ቢሆን አሜሪካንም አገር ቢሆን ዩ ሃቭ ቱ ፎሎ ዘ ሩልሶቹን መከተል አለባችሁ። ጥያቄ የእንትኑ እኮ ቀረ። በቃ ዩናይትድ አረብ ጥያቄው ቀረ። ፈላጊ የለውም ማለት ነው። በቃ አሁን እንግዲህ እየመሸ ስለሆነ ከዚህ በኋላ ገስት ይበቃናል። ኦኬ አይ አም ኢን ዩናይትድ አረብ ኤሚሬት ወርኪንግ አስ ሬጅስተርድ ሚድዋይፍ። ኦ ማይ ጎድነስ ብዙ ነርሶች አሉ ማለት ነው። ኤኒ አድቫይስ? ኦኬ ዱ ዊ ሃቭ ቱ ወርክ ኢን ኒውዮርክ ቱ ኢንዶርስ ቱ አዘር ስቴት? የሚገርም እሱ እንትን ነው። አንዳንዶቹ ሳንሰራ አስቀይረናል ይላሉ። አንዳንዶቹ ደግሞ የኒውዮርክን ስቴት ይዘን፣ ምክንያቱም አንዴ ላይሰንስድ ከሆንሽ ማነው በኔክሌክስ ፈተና ከተፈተሽ ስቴቱ የሚጠይቀውን ሌላ ክራይቴሪያዎች አሉ። ሌት ሳይ አንዷ ልጅ ባለፈው የነገረችን ቦስተን ነው። በሲጂኤፍኤንኤስ ግዴታ ትራንስፈር አድርጌ ያላት ዶክመንቷን ከኢትዮጵያ ገና አስመጥታ ፕሮሰስ ማስደረግ ነበረባት እና ኢትስ ስቲል አጌን ኢትስ ዲፔንዲንግ ኦን ዘ ስቴት። ምንም እንደዚህ ፎርሙላ የለውም። በቃ ላይክ ይሄ የነርሲንግ ፕሮሰስ እንትኑ ላይክ እንደዚህ አድርገን 2 ሲደመር 2 4 ነው እንደምንለው ኢትስ ናት። ስቴት ቱ ስቴት ይለያያል። ስለዚህ ሜክ ሹር ቢቻል ስቴታችሁን ዲሳይድድ አድርጉ ወስኑ። ስቴታችን ላይ ሳይ ቨርጂኒያ ከሆነ ካሊፎርኒያ ከሆነ የምትሄዱት በዛ ስቴት መሰረት ፕሮሰስ ብታደርጉ ላይፋችሁን በጣም ያቀልላችኋል። ዊች ኢዝ ደግሞ እሱ ነው ትክክለኛው መንገድ። ብዙ ጊዜ ግን ብዙ ኢንፎርሜሽን በጣም እያወዛገበ ያለው አሁን እዚህ ላይ የምትሰሙት ነገር እዚህ ጋር ሰው መጥቶ በኒውዮርክ ቀላል ነው አድርጌዋለሁ እንደዛ፣ ግን ዘይ ስቲል ጎ ባክ ቱ ፕሮሰሱን ጠብቀው ወደሚሄዱበት ስቴት ያንን ተከትለው ግዴታቸው ነው የመሄድ እና አይ ውድ ሴይ እኔ አንዳንድ ጊዜ ስትራግል ያለው ነገር ጥሩ ነው ብዬ ነው የማስበው። ትንሽ ቻሌንጅ ያለው ነገር ዊች ኢዝ ጉድ። እነዚህ ኢዚ ስቴፖቹ ሰስተነብል አይደሉም። ዛትስ ማይ ኦፒኒየን፣ ፐርሰናል ኦፒኒየን። አስቹ ጨምረው ነገር አለ? የለኝም። ሚድዋይፍ ምንድን ነው የሚመስለው እናንተ ጋር? እኔ የማውቀው ፖስት እንዳለ ነው የማውቀው ፖስት እና ስፔሲፊካሊ በሚድዋይፍ ሬጂስተር የሚባል አለ እናንተ ጋር? አሁን አንቺ የምትሰሪበት ዲፓርትመንት ውስጥ እኔ ሌበር እንደ ሊቨሪ ነው የምሰራው። ምንድን ነው የሚድዋይፈሪ ስራቸው? ኢትዮጵያ ነርስ ሆነው ሚድዋይፍ እዚህ ሀገር አይቀበሏቸውም። እንደምታውቀው ብዙ እኔ ስማር ነርስ ከሆን በኋላ ነው አይደለ ሚድዋይፈሪ የምናጠናው። ላይክ ነርስ ከሆን በኋላ ነው አኔስቴቲክ ነርስ የሆነ ስፔሻሊቲ የሚኖረን። መጀመሪያ ጀነራል ነርሲንግ ከተማርን በኋላ ነው። እኔም ያለኝ አይዲያ እሱ ነው። አዎ ኢትዮጵያ እያለን አይ ሪሜምበር እንደዛ። ግን አሁን እዚህ ሲመጡ ልጆች ምን ይላሉ? ቀጥታ 3ቱንም 4ቱንም ዓመት ሚድዋይፍ ብቻ ነው የተማርኩት ይላሉ። ኢዛቲን ማስተርስ ሌቭል ብለን እንጠይቃቸዋለን። ኢትዮጵያ ውስጥ አለ ሚድዋይፍ ብቻ ተብሎ አለ። ኦኬ ሚድዋይፍ ብቻ አለ፣ ሁሉም አለ። ላይክ አሁን ሳይካትሪም ካልሽ አለ፣ ሁሉም ነገር አለ እኛ ጋር የመጀመሪያ ዲግሪ ማለት ነው። የሚገርም ነው። እዚህ ደግሞ አሴ ሚድዋይፍ መስራት ከፈለግ እንትን ነው የምትሆነው፣ በማስተርስ ሌቭል ነው። ነርሶች ናቸው አሬን። አሁን አሜሪካ ያለው እንትን ማውቀው እንደዛ ነው። አውስትራሊያም እንደዛ አይነት ነገር ሰምቻለሁ።
ኢቭን ትታ ወጥታ ድጋሚ ወደ ነርሲንግ ኮርሶች ተወስደውላት የተወሰኑት ወደ ነርሲንግ መታ ምናምን ነው እንትን ያለችው። አውስትራሊያም እንደዛ አይነት ነገር አያውቁም። ኤግዛክትሊ። ከዛ ነርስ ከሆንኩ በኋላ ኢትስ የ2 years or 3 years እንደ ዩኒቨርሲቲ የምትሄድበት ይለያያል። ስፔሻሊቲ ነው which is wonderful like ወዳችሁት የምትሰሩት ከሆነ ግን በብዛት እዚህ ጥሩ ኦፖርቹኒቲ ያለው እንደው እንትን በጣም እዚህ ሀገር ነርስ ሆናችሁ ስትመጡ ወደ ነርስ ፕራክቲሽነር ማደግ በጣም በጣም ጥሩ ነው። ላይክ መምረጥና ላይክ ሳይካትሪክ አለ፣ ነርስ ፕራክቲሽነር፣ ጄሪያትሪክስ አለ፣ there are so many ኢንፎርማቲክስ አለ እና እሱ ከቤድ ሳይድ ይገላግላችኋል and then which is wonderful ደግሞ ኢትዮጵያ ውስጥ ሚድዋይፍ አለ። አይ ቲንክ ማን እንደሆነ ስሙ መንበብ አልቻልኩም ወይም ስሟ። ኢትዮጵያ ውስጥ ሚድዋይፍ ተብሎ የሚሰጠው 4 ዓመት ነው በዲግሪ ማለት ነው። ላይክ ኦፕሬሽን ቲያትር ነርስ፣ ኢመርጀንሲ ነርስ፣ ኢመርጀንሲ ክሪቲካል ሌሎችም አሉና በስፔሻሊቲ ኢትዮጵያ ውስጥ ተጀምረዋል። ሳይካትሪ ነርስ የብቻው አለ። አስቹ ጥያቄ እኮ ይሄ ነው። ነርስ ሆነው ነው ስፔሻላይዝድ የሚያደርጉት? ቅድም እንዳልከኝ ዳይሬክትሊ ነው የሚገቡት ወደዛ? ዳይሬክትሊ ከዩኒቨርሲቲ 12 ክፍል ወጥተው ነርሲንግ አይማሩም። ሚድዋይፍ ይደርሳቸዋል፣ ሳይካትሪ የሚደርሳቸው ይኖራሉ። ነርሲንግ ደግሞ ጀነራል ነርሲንግ የሚደርሳቸው አሉ፣ ኢመርጀንሲ ክሪቲካል የሚደርሳቸው አሉ። እኛም እንደዛ ነው። 12 እንደጨረስን ቀጥታ እንደ ሬጂስተርድ ሚድዋይፍ ነው 4 ዓመት የተማርነው። ይሄ አደገኛ ነው፣ ለውጭ ፕሮሰስ አደገኛ ነው። አይታወቅም። ባይዘ ፖስት ነው የማውቀው። ከዲግሪ በኋላ ፔዲያትሪክ የሚገባ ፔዲያትሪክ ይገባል፣ ጋይኒ የሚገባ ጋይኒ ይገባል፣ አነስቴዥያ የሚገባ ኢመርጀንሲ አይሲዩ የሚገባ እንደዛ እያለ ነው የሚሄደው የማውቀው። ካርዲያክ የሚገባ እንደዛው እና ኢትዮጵያ ግን አላውቅም። ዲግሪ ላይ አሁን ከስንት ዓመት ከመቼ ጀምሮ መሰለሽ? ከ10 ዓመት አይሆንም 10 ዓመት ምናምን አካባቢ ይሆናል። ዩኤኢ ላይም አፕላይ ይደረጋል እንደዚህ አይነት ነገር። ዩኤኢ ላይ አፕላይ ይደረጋል አለ፣ ሚድዋይፍ የብቻው አለ። እና አሁን ምን ሪከመንድ አደረጉኛላችሁ? እኔ አሁን የዩኤኢ ላይሰንስ አለኝ አሰ ሚድዋይፍ፣ ፐብሊክ ሄልዝም በሪፕሮዳክቲቭ ሄልዝ አለኝ ማስተር። ኢትዮጵያ ነው የምትኖረው? እዚህ ዱባይ ነው የምሰራው አሁን ከረንትሊ በማስተርሱ ነው እየሰራ ያለሁት። እርግጠኛ ኢንፎርሜሽን አላውቅም። እንግዲህ ወይ ፔጂ ላይ ትጽፍልኝና እኔ ጠይቄ እነግርሃለሁ ገጠማቸውን። ላይ ከአውስትራሊያ ገጠማት ማቃት ልጅ አለች። ሙሉ በሙሉ ሚድዋይፉን ትታ ነው ወደ ነርሲንጉ የመጣችው ተምራ ማለት ነው። ኮርሶች የተወሰኑት ተያዙላት እዛ ከሚድዋይፍ ውስጥ የነበረው ኮርስ። ከዛ ውጭ ያለውን ደግሞ ተምራ ወደ ነርሲንጉ ነው የመጣችው። አይቻልም፣ ከዲግሪ ነው ስፔሻላይዝ የሚደረገው። ግን አጣርቼ በሚችለው ማቃቸው ልጆች ጋር ኢንፎርሜሽን ልሰጥ እችላለሁ። በጣም አመሰግናለሁ። ሌላ ጥያቄ ካላችሁ ገስት ላይ ያላችሁት? እንትና ለምን አትገባም? ማነች ቢቲዋይ የሚል አካውንት ጥያቄ አላት መሰለኝ። ጥያቄው አልገባኝም። ሰላም፣ እንዴት ናችሁ? አይ ፖዝ፣ እንዴት ነሽ? እግዚአብሔር ይመስገን። ጥያቄዎቹን እያየሁኝ ነበር እና እኔ ካደረኩትና ካየሁት ከጠቀመ ሀሳብ ልሰጥ ነበር የገባሁት። በጣም ደስ ይለናል። ሄር ዊ ጎ፣ መድረኩ ላንቺ ነው፣ ተናገሪ። እሺ፣ ብዙ ጥያቄዎች አሉ። ኢትዮጵያ ቢኤስሲ የተማረ ሰው አፕላይ ማድረግ ይችላል ወይም አይችልም ወይ? ቢኤስሲ ከተማርን ኦል ዌልካም አይደለ አፕላይ ለማድረግ? አፕላይ ማድረግ ትችያለሽ። ቢቲዋይ ግን ስቴፖች አሉት። ሲጂኤፍኤንኤስ ጥሩ ሳይት ነው ቢካዝ ብዙ ቦታ አክሴፕት ስለሚደረግ የትም ቦታ ስንሄድ ሲጂኤፍኤንኤስ ይቀበለናል ወይም አክሴፕት ያደረገናል የምንሄድበት ቦርድ ኦፍ ነርሲንግ። ጥሩ የሚሆነው ያ ነው። ከዛ ውጭ ደግሞ አንዳንድ ስቴቶች ኮምፓክት ስቴት ወይም ደግሞ መልቲ ስቴት ሆነው እንግሊሽ ፕሮፊሸንሲ ኤግዛም የማይጠይቁ አሉ። ምክንያቱም ኢትዮጵያ በእንግሊዝኛ ከተማርን እንግሊሽ ፕሮፊሸንሲ ኤግዛሙ አያስፈልገንም፣ ግን ፕሩፍ ይፈልጋሉ። እና አዲስ ህግ አውጥቷል። አሮኖ ካወቃችሁት ዋሽንግተን አዲስ ህግ አውጥቷል ከ3 ወር በፊት ካልተሳሳትኩኝ ጊዜውን። ሲያትል ዋሽንግተን አዲስ ህግ ያወጣው ምንድነው? በእንግሊዝኛ ተምራችሁ ፕሩፍ ማምጣት ከቻላችሁ የዋሽንግተን ነርስ ኦፍ ቦርዲንግ ቶፍል ወይ ደግሞ አይኤልቲኤስ ኤምኢቲ ኤግዛሙን አውጥቶ ቀጥታ
ፔፐሩን ከትምህርት ቤቱ ወይም ከተማርንበት ትምህርት ቤት ልክ ወደ ሲጂኤፍኤንኤስ እንደሚላከው ለነርሲንግ ቦርድ ተልኮላቸው ቀጥታ ኔክላክስ መፈተን የምንችልበትን አዲስ ነገር አምጥቷል እና ወንደርፉል። በጣም ብዙ ልጆች ከዛ ጠይቀውኛል ይሄንን ቶፍል እንዴት እንፈተን የሚለው ከባድ ስለሆነ እሱ ጋር ግን አንድ ጥያቄ አለኝ። ኔክሌክስ ድረስ ለመፈተን እኮ አያስፈልግም። መጀመሪያ ላይ ለላይሰንስ ኢንዶርስመንት ላይ ይጠይቃሉ ፕሮፊሸንሲውን። ሜቢ እሱን አሁን ባልሽው መንገድ ሜቢ ህግ ካወጡና ይሄ ምንድን ነው የሚባለው ሲማሩ ላይክ በእንግሊዝኛ ከተማሩ የሚሉ ከሆነ ችግር የለውም። ግን ዞሮ ዞሮ ቪዛ ላይ ደግሞ ይዟቸዋል። ምን እንደው ታውቃለህ ነርሲንግ ቦርድ አፕላይ ስታደርግ የሲጂኤፍኤንኤስን ስታስገባ የመጀመሪያው ክራይቴሪያ ልክ ነርሲንግ ቦርድ አፕላይ ለማድረግ እንግሊዝኛ መውሰድህ ነው። ሶ ነርሲንግ ቦርድ እንዲቀበልክ ያንን ላንጉጅ ኤግዛም ማስገባት አለብህ። ካላስገባክ ለኔክሌክስ መቀመጥ አትችልም። ቢካዝ ኔክሌክስ ለመቀመጥ ሲጂኤፍኤንኤስ ፕሮሲድ ያደርግልሃል ወይም ፕሮሰስ ያደርግልሃል ያለ እንግሊሽ ኤግዛም ግን በእንግሊዝኛ እንደተማርክ ፕሩፍ ያደርግልሃል። ከዛ በኋላ ልክ አንተ አፕላይ የምታደርግበት ነርሲንግ ቦርድ ጋር ሄደክ እዚህኛው ነርሲንግ ቦርድ ጋር ላክልኝ ብለው ሲጂኤፍኤንኤስን ልኮልክ ልክ አፕላይ ስታደርግ ክራይቴሪያዎች አሉት ነርሲንግ ቦርዱ ላይ። እዛ ክራይቴሪያ ላይ ዋን ኦፍ ክራይቴሪያ ኢዝ እንግሊሽ ፕሮፊሸንሲ ኤግዛም። እሱ ከሌለክ ያ ስቴት አይቀበልህም። ያ ስቴት ካልተቀበለህ ደግሞ ፐርሰን ቪው ላይ ገብተክ ለኔክሌክስ መቀመጥ አትችልም። ስንት ናቸው ስፔሲፊክ ግን ብናውቃቸው እነሱን አሪፍ ነው ለኢንፎርሜሽን። ለምሳሌ አሁን እንግሊዝኛ ማይጠይቅ ቴክሳስ አይጠይቅም እና ኒውዮርክ ሁለቱም በእርግጠኝነትን ያውቃቸዋለሁ። ኒውዮርክ ፕሮሰስ መልቲ ስቴት አይደለም። ስለዚህ ሌሎች ሰዎች ይቸገራሉ። እኔ አይኖ ኒውዮርክ በጣም ብዙ ሰው ይፈልገዋል ምናምን ግን አይ ዶንት ሰጀስት ፒፕልስ ቱ ጎ ቱ ኒውዮርክ። በጣም እኔ ራሴ ስትሮንግ ሳጀስት ማላደርግ ሰው ነኝ እና በጣም ግርሞኛል እኔን የሚደግፍ ሰው መምጣቱ። ብዙ ጊዜ ላይክ ኖ ሾርት ከቱ ይሻለናል ምናምን ብለናል። እኛም እኮ ባለፈው ብለናል እኮ ሀሳቧን ሳናቋርጣት እያቋረጣት ሳፖርተር አግኝተን እና ኒውዮርክና በመሀል መጠየቁ ጥሩ ነው። ለማጥራት ኒውዮርክና ካሊፎርኒያ ሲንግል ስቴት ናቸው። ፔንሲልቬኒያም አንዱ ነበር። አሁን ፔንሲልቬኒያ ኮምፓክት ስቴት ገብቷል። እና ቀጥይ ሀሳብሽን ግን አስቹ ጠይቃት በመሀል ጓሄድ ብዙዎቹን አላቃቸውም ግን ኒው ሜክሲኮ እንግሊዝኛ ኤግዛም አይጠይቅም። ዋሽንግተን አሁን ላይ አይጠይቅም ግን አሁን ነው የወጣው። ብዙ ሀስል ነበረ እንዳይጠይቅ ለማድረግ ቢያንስ በእንግሊዝኛ ለተማሩ ሰዎች እና አሁን ነው ያ ሎ የወጣው። አይ ቲንክ ቨርጂኒያ አም ናት ሹር የቨርጂኒያ ይጠይቃሉ። አንዳንድ ሰዎች አልጠየቀም ሲሉ ነበር፣ አንዳንድ ደግሞ ጠይቆናል ሲሉ ነበር እና እርግጠኛ አይደለሁም። ሶ ሞር ለማወቅ የእያንዳንዱ ነርሲንግ ቦርድ ገብቶ ማንበብ ኢትስ ቤተር። አንዳንዴ ኦንላይን ማየትም ጥሩ ነው። ገብተን የየራሳቸውን ምን ይፈልጋሉ ከኔ የሚለውን እኔ ጋር ምን አለ ምን ያክል ክሬዲት አወሮች ከዛ ጋር ይሆናሉ የሚለው። ከዛ ደግሞ ሲጂኤፍኤንኤስ አፕላይ ስናደርግ ኢፍ ዊር ኖት ሹር የት ስቴት እንደምንሆን አፕላይ ስናደርግ ሁለት ቦታ በነፃ ነው አፕላይ ማድረግ የምንችለው። ለትስ ዱ ሁለት ቦታ በነፃ። ከዛ በኋላ ድጋሚ ሪቫሉዌሽን ከመጠየቅ ይልቅ ለትስ አሁን ዋሽንግተን እና አንድ ሌላ ስቴት ብናደርግ ከዛ በኋላ የሆነው ላይ አፕላይ መጨረስ ወይም ደግሞ የሆነው ላይ በደንብ መሄድ እንችላለን። ኒው ሜክሲኮም ኢትስ አ ጉድ ኦፕሽን። ብዙ አክሴፕተንስ ሬት አለው ካየሁት ውስጥ። ሶ እነዛን ብናደርግ ጥሩ ነው። ከዛ ውጪ ኢትዮጵያ ያላችሁ ሰዎች እና ኦልሬዲ ወደ እንደምትመጡ እርግጠኛ የሆናችሁ አብሶ አይ ሰጀስት ኢትዮጵያ ሆናችሁ የሲጂኤፍኤንኤስን ፕሮሰስ ብትጀምሩ። ምክንያቱም ይሄ ቤተሰብ ነው የምንልከው ኦብቪየስሊ ውክልና ሰተን ምናምና እንደ ራሳችን ሆነው ነገሮችን አይጨርሱልንም። በጣም ሀስል አለው። ስለዚህ ራሳችን ለሲጂኤፍኤንኤስ የሚላኩትን ዶክመንቶች እዛው በአካል ሆነን መላክ የተሻለ ነው። አውተንቲኬት ብናደረግ ምን ብናደረግ ያኛው ወረቀት ዞሮ ዞሮ ለዚህ ሀገር ቀጥታ አንሰጣቸውም፣ አይፈልጉትም። እዛ ሆነን የምንልከው ነው ቫሊዩ ያለው ወይም ደግሞ ዳይሬክት ከትምህርት ቤቱ የሚላከው ነው ቫሊዩ ያለው። ስለዚህ ኢትዮጵያ እንዳላችሁ ብትጀምሩት የተሻለ ነው። ግሬት ፖይንት ቴንክ ዩ ሶ ማች። በደንብ ነው ክሊር ያደረግሽው። አመሰግናለሁ። ስለዚህ በቃ ተመዝግበሻል በአባልነት ስለዚህ ቤት። እሺ እናቴ ቴንክ ዩ ላ
ቴንክ ዩ ፖዝ ገላክ ለሁላችሁም ፕሊዝ መልካም ቀን። አንዴ ላቋርጣችሁ ፕሊዝ። አንዴ ሳትወጪ እባክሽን ፎሎ እሺ ባክ እሺ ትመልሽልኛለሽ። ዩዘር እሺ ኔም ፓዝ ኢድ የሚለው ሹር እባክሽን። ያ ደን እሺ እሺ ተራዬ ስደርስ አወራለሁ። ይቅርታ። እሺ መልካም ቀን ይሆንላችሁ። የምትአድሩ ደግሞ መልካም አዳር። ቴንክ ሶ ማች። ዩር ዋልካም ባይ። እሺ ጥያቄ ሌሎቻችሁ ካለ? ሰላም እንዴት ናችሁ? ሰላም ዮሳቤት እንዴት ነሽ? አለን አለን። በቅድሚያ እናመሰግናለን ስለምትሰጡን ኢንፎርሜሽን። የኔ ጥያቄ አንድ ጥያቄ ነበረኝ። እሱም ከኢትዮጵያ ነው። አመልክቼ ነበረ እና በኒውዮርክ እንትን ቫሊዴት አድርገውኛል ማለት ያው እንድቀመጥ ፈተናው ላይ እና ኒውዮርክ ነው እንትን ያደረግኩትኝ። ግን በመሀል የሆነ ፕሮብሌም ገጠመኝና ኦፕን አድርጌው ትቼው ነበረ ማለት ነው። አልተፈተንኩም። ግን ያው ከዚህ ከኢትዮጵያ የሚመጣውን ዶክመንቴን በሙሉ ተቀብለውት በፈተን ስትፈልጊ ንገሪን የሚል እዛው ላይ ትቼው ነው ያቆምኩት ማለት ነው። እና አሁን ግን ላንቀሳቀሰው ፈልግ ያለው እና ኤክስፓየርድ ይሆናሉ። አሁን ኦልሞስት ወደ 2 ዓመቱ ሊመጣ ነው እንደዛው ከፍት እንዳደረጉት ወይንስ መጀመር ይችላል የሚለውን ምናልባት የሚያውቅ ካለ። ስፔሲፊክ ኢንፎርሜሽን የለኝም። ኤክስፓየርድ ያደርጋል ብዬ አላስብም። ሜቢ ላይሰንስ ሊሆን ይችላል። ግን ዞሮ ዞሮ እንትን ማድረግ መጻፋችም ዳይሬክትሊ መጠየቅ ትችያለሽ፣ ኢሜል ማድረግ ትችያለሽ እኮ። አዎ ልክ ነህ። እንደዛም እችላለሁኝ። አዎ ዳይሬክት ኢሜል አድርጊላቸውና ትክክለኛ ኢንፎርሜሽን ራሳቸው ቢሰጡሽ ነው የሚሻለው። እስቲ ኤክስፒሪየንስ ስላለኝ ልመልስላት ይሄን ነገር። በጣም ደስ ይለናል። ኧረ በጣም መልስ፣ በደንብ አድርገህ መልስላት። አንድ ሰው ረድተን ከወጣን ራሱ ይበቃናል። እሺ አዎ እኔ ሰሞኑን እያሰብኩ ነበር። እኔ የሚያልፍበት በጣም ከባድ ስለሆነ አይ ሃቭ ቱ ሄልፕ ሰምበዲ እያልኩ ነበር። ኤግዛክትሊ ትላንትና አሁን እሷ ያለችውን ነገር የሰራሁት እኔ የአውሮፓ ነበር የተማርኩት እና በኒውዮርክ ነው የወሰድኩት። በኒውዮርክ ሲጂኤፍኤንኤስን ከ2 ዓመት ከተኩል በፊት ነበር አፕላይ ያደረግኩት። ፋይናሌ ላስት መንዝ ላይ ኤንክሌክስን ካለፍኩ በኋላ ኮምፓክት ስቴት ስላልሆነ እኔ የምፈልግበት ስቴት አፕላይ ሳደርግ ወደኋላ ነው የመለሱኝ። እንደውም እኔ ያላወቅኩም ነበረ። ሶ ዋት ዴይ ዲድ ዋዝ እንትንን አንጣ ዶክመንትን ሲሉኝ እኔ ደግሞ የተማርኩበት አውሮፓ ሀገር ላይ ላኩኝ። ኢሚዲየትሊ ትምህርት ቤቱ ላከላቸው ዶክመንቱን። ሶ ይሄን አንፈልግም፣ አውተንቲኬትድ የሆነ የራሳችንን ክሬዴንሻል ኢቫሉዌሽን ሊስቱን አስቀመጡልኝ። ዋን ኦፍ ዘ ሊስት ኢዝ ሲጂኤፍኤንኤስ ነበረ። ኮንታክት ማድረግ ስለነበረብኝ እንደውም አካውንቴ ጠፍቶብኝ ነበረ፣ ፓስወርዱ ዩዘር ኔሙ ምናምን። እንደምንም ገባሁና አክቲቭ ላደርግ ስል አይሰራም። አይከነቱ ያኔ 450 ብር ነበር የከፈልኩት በዶላር። ሶ ምንድን ያደረግኩት እንደገና ደውዬ ክሬት ሳደርግ ሆል ስቴፕ የዛሬ 2 ዓመት የሰራሁትን ነው እንደ አዲስ ያስባኝ። ዊች ሚንስ ከኤሌመንተሪ ጀምሮ ሃይ ስኩል፣ ዩኒቨርሲቲ ግራጁዌት ያደረግሽበትን ኤቭሪቲንግ አላቸው ፋይሉ ላይ። ስትነኪው ግን ራሱ አክቲቭ እየሆነ ይሄዳል። አፕዴትድ የሆነውን ነገር ይነግርሻል። አፕዴትድ አሁን ለምሳሌ አሬን ከሆንሽ ኤንክሌክሱን አልፈሽ አሬን ከሆንሽ ዩ አድ ዛት ቱ ደ ሊስት። ስለዚህ እሱም የራሱ ሪኳይርመንት አለው። ረጅም ስቴፕ ነው እሱ። ተጨርሺና ወደ እንትኑ ፔይመንት ሲስተም ውስጥ ስትገቢ ያስቀምጥልሻል። ለሁለተኛ ዙር ከሆነ አፕላይ ያደረግሽ ያለሽው 280 ብር ነው አሁን እኔ የከፈልኩት በዳላር። መጀመሪያ 450 ብር ነበር የሚከፈለው አይ ቲንክ። ሶ በዛ ስቴፕ ተደርጎ ነው እንደገና አፕሊኬሽንሽን ሰሚት አድርጎ ቴክስ 5 to 7 days መልሶ ወደምትፈልጊበት ስቴፕ ማስላክ ትችያለሽ። ጥያቄው ምንድነው? እንትን አይልም። ዲአክቲቬትድ ከመሆኑ ከ1 ወር በፊት አፕዴት ብሎ ይልኩልሻል ሜሴጅ።
እኔ ሪላክታንት ነበርኩ፣ እንትን አላልኩም፣ አልመለስኩላቸውም። ኦልሬዲ ያን ስቴፕ ያለፍኩ ስለመሰለኝ ትቼው ነበረ። ግን የሆነ ቦታ ላይ ያዘኝ። እንደገና ተመልሼ እዛ መሄድ አለብኝ። አሁን እንደገና ክፍት አድርጌዋለሁ ማለት ነው። በምፈልገው ስቴት ላይ እየሄድኩ አፕላይ ለማድረግ አክቲቭ ሆኖ መቀመጥ አለበት። አት ሴም ታይም ቅድም ያወራችው እህቴ የምታወራው ሁሉም ነገር ትክክል ነው ስታወራ የነበረው። የቶፍል ፈተና የኒውዮርኩ ቀነስ ይላል። አንዳንድ ቦታ ላይ 84 ይጠይቃሉ፣ አንዳንድ ቦታ ላይ 80 82 ምናምን የሚሉ ቦታዎች አሉ። ሶ መጨረሻ ላይ ኢቨን አርኤንም ከተከሆነ በኋላ የኢንግሊሽ ፕሮፊሽንሲ ኤግዛም ሪዘልት አታችድ ነው የሚሆነው። ስለዚህ ያስፈልጋል፣ እንደ ባካፕ መቀመጥ አለበት እሱ ነገር። ቦርድ ኦፍ ስቴቱ ሲጠይቅሽ ለማቅረብ ማለት ነው። ይሄ ነው። ሌላው ነገር ምንድን ነው? ሌሎችንም ሰዎችን በጣም ባሳይ ደስ ይለኛል። ሪሶርሶችን መጠቀም በጣም ቬግ የሆነ በጣም ሰፊ ብሮድ ነገር ነው ያለው። ይሄ ከእሷ ጥያቄ አይገናኝም። ግን ምን እንዴት መዘጋጀት እንዳለባቸው ምናምን ወደፊት እየገባው አጋጣሚ ስክሮል ሳደርግ ነው ይህንን ቤት ያገኘሁት። በማግኘቴ ደስ ብሎኛል። ቴንኪዩ። ምን ማንበብ እንዴት መዘጋጀት እንዳለ ጥሩ ነው። በጣም ደስ ይለኛል። አሁን እንትን እናደርጋለን ብለናል፣ ፈተናው ላይ ፎከስ እናደርጋለን ብለናል። ምክንያቱም ዛስ ሞስት ኢምፖርታንት ቲንግ። ይህ ሁሉ አድርገው ፈተናውን ካላለፉ ስለዛ እሱ ላይ እንሰራለን ለወደፊት ብለናል። ይሄ ጀስት ላይ ግልጽ ለማድረግ በጣም እናመሰግናለን። እሺ አሪፍ ነው ባለ ጊዜ ግን ሜቢ አሁን እሱ በሲጄፊኒስ ነው እንትን ያለው፣ እሷ ደግሞ ኒውዮርክ በቦርዱ ነው። ስለዚህ የኔም በዛው ነው። ሲጄፊኒስ ነው ወይስ በቦርዱ? ሁለቱንም ነው እኮ ያለው። ሲጄፊኒሱም ወደ ኒውዮርክ ሁለቱንም ነው ያለው። ኦኬ ኦኬ። እንዴት ግን በሲጄፊኒስ ኒውዮርክ የራሱን በራሱ ነው እኮ ዶክመንት ማጣራት የሚፈልገው እና የሲጄፊኒስን አይቀበለውም። እኔ ልመልስልሽ። ሲጄፊኒስን ስትጨርሽ ፉልፊል ስታደርጊ ይጠይቅሻል ወዴት ስቴት መላክ እንዳለብሽ፣ የትኛው ስቴት ቦርድ ኦፍ ነርሲንግ እንዲላክልሽ ነው የምትፈልጊው ብሎ ስለሚጠይቅሽ ኢፍ ዩ ሃቭ አፕላይድ ቱ ኒውዮርክ ስቴት ቦርድ ኦፍ ነርሲንግ ዘን ያንን ክሊክ ታደርጊያለሽ። ዓለም ላይ ካሉት ሁሉ ሰሌክት አድርገሽ እሱን ታስገቢያለሽ፣ ወደዛ ይልክልሻል። እንደዛ ነው መሰለኝ። እኔ ከዚህ በፊት ይሆን ስንት ዓመት 2 ዓመት ወይ 3 ዓመት ይሆናል እና አፕላይ አድርጌ ነበር በፍሎሪዳ በሲጄፊኤንኤስ ማለት ነው። ዝም ብዬ ከኢትዮጵያ መጥቼ ከዛ ዲሲ ወሰድኩኝ ማለት ነው ፈተናውን እና ዝም ብዬ ለቫኬሽን መጥቼ ነበረ። ከዛ ዝም ብዬ ስላልተዘጋጀው ለኤክስፖዠሩ ለማየት ብዬ ገብቼ ነበረ። ከዛ ያው አልተሳካም እና ሰከንድ ዙር ደግሞ ለማድረግ ስፈልግ ፍሎሪዳ ድጋሚ መውሰድ አትችይም የሚል ነበረ። በፍሎሪዳ አድርጌው ማለት ነው በሲጄፊኤንኤስ ለመጀመሪያ። ከዛ ነው ኒውዮርክ እስከፈለግሽው ጊዜ ድረስ እስከምታልፊ ድረስ መፈተን ትችያለሽ የሚል ኢንፎርሜሽን አገኘሁኝና በኒውዮርክ ያደረግኩት ለዛ ነበር። እና እንግዲህ እንደነገርኳችሁ የዛሬ አሁን ኦገስት አካባቢ 2 ዓመት ይሆነዋል እንዲሁ ኦፕን ካደረግኩት። እስቲ አሁን ለማንቀሳቀስ እንግዲህ እያሰብኩ ነው። አሁን ትንሽ ሬዲ ሆኛለሁኝ። ለዛ ግን ቀላል ነው። ግን እንትኑን ነምበር አለሽ አይደል? የራስሽ ሰጡሽ መለያ ነምበር አለው። ሰው በዛ መለያ ነምበር ጠቅሰሽ ኢሜል አድርጊላቸው፣ በእርግጠኝነት ይመልሱልሻል። እንደዚህ አድርጊ ወይ እንደዚህ አድርጊ የሚለውን ነገር ይነግሩሻል ብዬ ነው ማሰው። እርግጠኛ የሆነው ማለት ነው ስፔሲፊክ የራሳቸውን። ይሄም አንድ እንትን ነው አረጋለሁኝ። በቃ ያንን ስቴፕ ቀጥታ ኤግዛክትሊ እሱን ስቴፕ ምንድን ነው የምታደርጊው? አሁን ወንድሜ እንዳለው አይዲ አለ፣ አይዲ ነምበሩ አለ። ያ ባለ 6 ነው ምናምን ዲጂቱ አለኝ። በዛ ሎጊን ለማድረግ ትሞክሪያለሽ። አያስገባሽም። ከዛ አይ ፎርጋት ማይ ዩዘር ኔም ትያለሽ። ዩዘር ኔምሽን ፎርጋት ስትይ ኢሜይልሽን ይጠይቅሻል። ኢሜይልሽ ላይ ይልኩልሻል ዩዘር ኔምሽን። ከዛ ፓስወርድሽን ክሬት ታደረጊና ኦልሬዲ ፕሮፋይልሽ ውስጥ ትገቢያለሽ ማለት ነው። ፕሮፋይልሽ ውስጥ ስገቢ እንደ በፊቱ የአፕሊኬሽንሽን ሁሉንም ሆም ፔጅሽን አያሳይሽም። ምንድነው የምትሰሪው? እንደገና መጀመሪያ የጀመርሽ ጊዜ እየሰራሽውን ስቴፕ ሪዱ ታደረጊዋለሽ እንደ አዲስ ማለት ነው።
ቀለል የሚያደርገው ነገር ምንድነው? እንደ በፊቱ ዶክመንት አፕሎድ አታደርጊም። ኤክሰፕት አዲስ ኢንፎርሜሽን ካለ ነው አድ የምታደርጊው ይነግርሻል። በደንብ ስቴፑን እያነበብሽ አዲስ ነገሮች ካሉ አድ እያደረግሽ ሌላውን ራሱ ፖፕአፕ ያደርጋል። ስትነኪው ፖፕአፕ ያደርጋል። ፋይናሌ ወደ መጨረሻው አካባቢ ስትደርሺ የክፍያ ቦታውን ያሳይሻል። ግን ስቴፑ የመጀመሪያውን አይነት 7 ነው 9 አይደል? በጎን በግራ በኩል ያለው ሁሉንም ስቴፕ አንድ በአንድ ነው የምትሄጂበት። ያስቀምጥልሻል። አዲስ ኢንፎርሜሽኖች ካለ፣ አፕዴትድ የሆኑ ሰርቲፊኬቶች ካሉ፣ ኤንክሌክስሽን ወስደሽ ከሆነ የእንግሊሽ ፕሮፊሸንሲሽን አዲስ ወስደሽ አፕዴት የምታደርጊ ከሆነ አሉት ስቴፖች። እነዛ ላይ ታደርጊያለሽ። ምንም አዲስ ነገር ከሌለ ደግሞ ዝም ብለሽ ጠቅጠቅ እያደረግሽ ወደፊት ትሄጃለሽ። አድሬስ ቀይረሽም ከሆነ እዛው አፕዴት ታደርጊያለሽ። ከዛ በኋላ ነው ወደ ክፍያ እንድትሄጂ ይጠይቅሻል። ቢካዝ አዝ ኒው አፕሊካንት ነው የሚጠይቅሽ። ሁለተኛ ጊዜ በመሆኑ ጥቅሙ ምንድነው? ብሩ ይቀንሳል። ከኦሪጂናል ብሩ ወደ 75% አይነት ነገር ይቀንሳል። 450 የነበረው ወደ 280 ነው የሚሆነው። ያን አድቫንቴጅ አድርገሽ ክሪኤት ካደረግሽ በኋላ ኮንታክት ታደርጊያለሽ። በጣም እንትኖች ናቸው፣ ፖላይት አይደሉም፣ አይጠብቁሽም። ክሪኤት አድርግና ደውልልን ነው እኔ ያሉኝ። ቢካዝ ከአንቺ ጋር ቁጭ ብሎ ወደ 2 ሰዓት አይጠብቁሽም። ምንድነው ሴትዮዋ ራስ ጨርስና መልሰህ ደውልልኝ ነው ያለችን። አማራጭ ስላልነበረኝ ራሴ ነኝ የሰራሁት። ልክ ፔመንቱ ጋር ስደርስ ደውዬ ይሄው እዚህ ጋር ደርሻለሁ ካን ዩ ሄልፕ ሚ ፈርዘር ትያታለሽ። አብራችሁ ትጨርሱታላችሁ። ቱ ሜክ ሹር ማለት ነው ኤቭሪቲንግ ጎዝ ፐርፌክትሊ። ይሄ ነው እኛን ኮንትሪቢዩት ካረግ ሆፕፉሊ ተመልሶልሻል ብዬ ተስፋ አድርጋለሁ። ግን ተጨማሪ ደግሞ ደውይላቸው እንዳለሽ ዶክመንቶችን ሁሉንም ሴታፕ ካደረግሽ በኋላ ደውይላቸው፣ ጋይድ ያደርጉሻል። በጣም ሚን ሰዎች አሉ፣ ጥሩም ሰዎች አሉ። ባይዘወይ ጄፌኒስ ስናት ቀላል የሚባል አይደለም፣ ግን ዩ ሃቭ ቱ ፑሽ ዮርሰልፍ ተስፋ ሳትቆርጡ ማለት ነው። እና ሁላችንም ያለፍንበት ነው። በጣም ነው የሚያማርሩት። አንዳንዱን ሰው በቃ በጣም ነው የሚያማርሩት፣ ግን አልፈንበታል እንደዛ ሁላችንም። እና ፐርሲስተንት ሆነሽ መጨረስ ነው። ምክንያቱም አንቺ ነሽ እየፈለግሽ ያለሽው። ብዙ ሰው ነው የሚያስተናግዱት፣ የዓለም ሰው ብዙ ሰው። እንደዛ አድርጊ። ጉድላክ። እሺ፣ አመሰግናለሁ በጣም። ሌላው እንግዲህ ሶርስ ያላችሁትን ነገር እንግዲህ እንዳልኳችሁ እኔም እየተዘጋጀው ስለሆነ ለእኔም ይጠቅመኛል እና በርቱልኝ እላለሁ። በጣም አመሰግናለሁ። ቴንኪው። ሶርስ የምትፈልጉ ኮንታክት አድርጉ። እሺ፣ አረጋለሁ በውስጥ። እሺ፣ ኮንታክት አድርጉ። በጣም ያስፈልገናል። ብዙ ሰው ነው እዚህ ጋር ያለው። ይህን የመሰለ ኢንፎርሜሽን አሁን አስቹን ፎሎ የምታደርጉ ሰዎች 10 ብቻ ናችሁ። ፎሎ አድርጉ፣ አይከፈልበት። ሳፖርት የሚደረገው እንደዚህ ነው እና ዊ ሃቭ ቱ ቢ ላይክ ኦፕን ማይንድድ እና ምንድነው መስጠት መልመድ አለብን። እና እዚህ ጋር መተው ጊዜያቸውን ሰውተው ኢንፎርሜሽን ለሚሰጡን ሰዎች ማበረታታትን አትርሱ ፕሊዝ። እንደዛ አድርጉ። እስቲ 30 በላይ አይ ቲንክ 40 ሰው በላይ አለ እዚህ ጋር እና እስቲ ሁላችሁም ፎሎ አድርጉት። አስቹን ሳፖርት አድርጓቸው እንዲያድግ አካውንታቸውም እንደዛ። እሺ፣ ቤቲ ነው ቤሪ ቅድም ከ10 ደቂቃ በኋላ እንውጣ። ውጭ ልውጣ። 10 ደቂቃ ብቻ እንጨምርና እንውጣ። ኦኬ፣ ሌላ ጊዜ እንገናኛለን። መልካም ቀን ይሁንላችሁ። ቤሪ በጠየቅሽው ጥያቄ ላይ ቅድም ፖዝ እንግሊዘኛ አይጠይቅም ብላለች። ዋሽንግተን ዲሲ ያው ከኔ አይደለም እርግጠኛ አይደለሁም፣ ግን እሷ ባለችው ነው። ፋርዘር ማጣራት ትችያለሽ። ጎግልን ማድረግሽ ይነግርሻል ሙሉ መረጃው። እሺ፣ ቴንኪው። አመሰግናለሁ። መልካም ጊዜ። አስቹ በውስጥ ጽፍልሃለሁ፣ አይልሃለሁ። ቴንኪው። ችግር የለም። እሺ፣ በቃ ቤቲ ጥያቄ ያለሽ? ጥያቄ ከሌለ እንጨርስ በቃ አይደል? እሺ፣ ተራ እየጠበኩኝ ነበረ። ሁላችሁንም ሰላም ብያለሁ። ሰላም። እሺ፣ ብዛ። አይ ውጭ ልሁን ብዬ ነው። እሺ፣ አሜን። ተባረክ። እኔ ቀጥታ ሚድዋይፍ ቢኤስሲ ሚድዋይፍ ነው የተማርኩት ከ12 ከምንድነው ከፕሪፓራቶሪ ቀጥታ ሄደን ማለት ነው ዩኒቨርሲቲ 4 ዓመት ተማርም ማለት ነው። የእናንተ ጊዜ ላይ አልነበረም። ከነርሲንግ ወደ ሚድዋይፈሪ አፕግሬድ ያደረጉ ይሆን እንጂ የኛ ጊዜ እንደዛ አልነበረም አለ ማለት ነው።
እና ኢቫሉዌሽን አሁን እንደናንተ እንደዚህ ኢንፎርሜሽን የሚሰጡ ሰዎች ሚድዋይፈሪ ኢቫሉዌሽን ይቀበላሉ እዚህ ሀገር ነርስ ብቻ አይደለም ሲሉ እኔ እንደ የኢቫሉዌሽን ኤጀንሲ ብዙ የየራሳቸው እንትን ብዙ እንትን ስላለ ምናልባት የምታውቁት ነገር ካለ ብዬ ነው። ሚድዋይፈሪ እውነት ለመናገር እንትን ነው ምንድነው ላይክ እዚህ ሀገር በማስተርስ ሌቨል ነው የሚቀበሉት። ቅድም እንደነገርንሽ ግን አንዲት እህታችን አይ ቲንክ አሁን ለመቀበል ሙከራ ላይ ነው አለች፣ እየሞከረች ነው። እስቲ እንግዲህ ውጤቱን ወደፊት በደንብ ከሰራላትና ልጆችን መቀበል ከጀመሩ እናወራለን። ግን ሶፋር ብዙ እየተቀበሉ አይደለም። ነርሲንግ ነው በጣም እየተቀበሉ ያሉት። እኔ እውነት ለመናገር የነርሶችን ነው በጣም አውቀው። ምክንያቱም እዚህ ሀገር ማስተርስ ዲግሪ ሊኖርሽ ይገባል ለመስራት በሚድዋይፍ። ይሰማል? ሄሎ አለሽ? አለ አለ። ይቅርታ ትንሽ ድምፅ ምረብሽ ቦታ ላይ ስላለውኝ በጣም ይቅርታ። አይ ችግር የለውም። ያ ሲጂኤፍኤንኤስ ይሁን ኒውዮርክ እና ሌላም ጋር የትኛው ኤጀንሲ ተጠቅመው እንደሆነ አንደኛዋ ሚድዋይፍ አልፋለች ማለት ለእንትኑ ለቴስቲንግ ለኤንክሌክስ እንድትወስድ አፕሩቭ አድርገዋታል ብለው ሲያወሩ ነበር እና የአንቺንም የሆነ ጊዜ ሼር አድርገውኝ ነበር በአንቺ ፔጅ ውስጥ ሰው ገብቶ ስለ ሚድዋይፍ እንዳወራ። መአዚ የምትባላለች ኤጀንሲ ከፍታ የምትሰራ አሁን ባልሽው ነገር ላይ አንዲት ልጅ ቴስት እያረኩ ነው ያለችኝ እና እርግጠኛ አይደለችም። ገና ፕሮሰስ ላይ ነው። ኦኬ እሺ በቃ በጣም አመሰግናለሁ። በደንብ እርግጠኛ ስንሆን ትክክለኛው ኢንፎርሜሽን እናመጣለን። እሺ ተባረኩ። ደህና ዋል። እሺ ቴንክ ዩ። በቃ እንጨርሳችሁ አይደለ? በቃ ተኙ እናንተ። የጀመሩ አሉ ሜቢ የጀመራችሁ ካላችሁ ጥናት ላይ ያላችሁ ዶክመንት ጨርሳችሁ ያነበባችሁ ያላችሁ ሰዎች ዶክመንት የምትፈልጉ ወይም ደግሞ የከበዳችሁ የሆነ ቦታ ላይ ስትራቴጂ ያልገባችሁ ወይ ትሪኩ ያልገባችሁ ሰዎች ኮንታክት አድርጉ። ይጀምረናል የተወሰኑ ልጆች ጋር አውሪ ጀምሬያለሁ። ባለፈው አንድ ልጅ አግኝተን ነበር አለ ካስታወሽ? አዎ በ2 ወር ውስጥ ምናምን ጨርስ የተባለ ልጅ። አዎ እንዴት ሆነ? እሱ ጋር እየሰራን ያለነው አብረን እሱ ጋር ጥሩ እየሄድን ነው። እሰይ ጎበዝ። ኮንታክት አድርጉና ትርፍ ጊዜ ሲኖር ላይክ ለ10 ደቂቃ ሊሆን ለ20 ደቂቃ ሊሆን ይችላል የሆነ ፖርሽን ማውራት እንችላለን ቀለል ባለ መንገድ። እሺ አንድ ቀን ዲስከሽን ብናደርግበት ጥሩ አይደል? አንተ ሴትል አድርግና አሁን ስራህን ከዛ እሺ ሜቢ እኔ በዚህ 3-4 ቀን ውስጥ ማድረግ የመጨረስ ይመስለኛል። ይስተካከል ነው ስለዚህ ጨርስ ነው ቴክ 1 ዊክ 2 ዊክስ እና እናወራለን። እሱ በጣም ቬሪ ኢምፖርታንት ቶፒክ ነው። እሱ ላይ ብናወራ ይሻላል። እሺ እና ጫካዬን እያሳየውክ ነው እልሃለሁ እና ስትመጣ አስጎበኛለሁ። አይ እኔ አመጣለሁ ብለሽ ነው ሀሳብ እየቀየርኩ ነው። ኧረ ተው ይሄን ሁሉ ሰው ኢንከሬጅ አድርግ። አይ እኔ እኮ ከዛ እንዲወጡ ነው እንጂ ግዴታ አሜሪካ ይሁን አይደለም፣ ብቻ የትም ይሁን የጤና ጥበቃ ሚኒስቴር እንዳይከሰን እንጂ። አይ አይከስም። ቴንክ ዩ ሶ ማች በጣም እጅግ አድርጌ ነው የማመሰግነው አስቹ ስለ ቅንነት እንደዚህ በግልጽ ደግሞ ሀሳብ ስለመስጠትና ጉድ ላክ ስለ ሁሉም ነገር። እንግዲህ ትራምፕን ማትታገስ ከሆነ ጀስት ፋይንድ ኤ ዌይ። አይ ጎን ለጎን ቁጭ ከማለት ነው የሚል ነው የተሻለ ካለ ያ ደህና ደሩ ሁላችሁም። መልካም ምሽት። ሌላ ላይቭ አለኝ በኋላ ላይ እና ማረፍ አለብኝ። ደህና ደሩ። ቴንክ ዩ ሶ ማች ሁላችሁም እጅግ አድርጌ አመሰግናለሁ። መልካም ምሽት ለእናንተ። ደህና ደሩ። መልካም ጊዜ። እሺ ባይ ባይ።